ምን ታጣላችሁ እሷ ፊት ተንበርክካችሁ? ለኪዳነ ምሕረት ለሷ መንገር ነው እንጂ አዛኝቷ በሏት ድንግል ማርያምን። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ጎንበስ ብላችሁ ንገሯት። የሁሉን ጥያቄ የሁሉን መልስ ድንግል ማርያም በእጇ ይዛለች። ታሰራችሁበትን ገመድ ቅዱስ ገብርኤል ይቁረጥላችሁ፣ ኪዳነ ምሕረት ትቁረጥላችሁ። ያለውት ባንተ ነው በሉት አማኑኤል። እሱ ስላለን እንኖራለን። እስትንፋሳችን ነዋ። እሱ ስላለን እንቀጥላለን። ህልውናችን ነዋ። የቆምነው በአማኑኤል ነው። የደገፈን እሱ ነው። አያችሁ ወገኖቼ፣ እኔ እኮ ይገርመኛል እግዚአብሔር ቸርነት። ከነ ኃጢአታችን መሽቶ መንጋቱ አይገርምም? እየበደልነው አዲስ ቀን ሲያሳየን አይገርምም? እያመጽንበት እግዚአብሔር ፀሐይ ሲያወጣልን አይገርምም? በቤት ውስጥ ተከድነን ሰው አላየንም ብለን እንጠነቀቃለን። እግዚአብሔር እንዳየን ግን ስንቶች ዘንግተናል። ኃጢአት እየሰራን አንድ ቀንም ንስሐ አልገባንም። ይሄው የሰው ቁንጮ እየነጨን የሰው ጎፈሬ እያበጠርን ዘመናችን አጠረብን። ይሄው ዛሬም ስለ ሰው ነው የምንፈተፍተው። በምህረት እጅህ ላይ ወደኩኝ፣ በይቅርታ እጅህ ላይ ወደኩኝ። መድኃኔዓለም እንደ ጠላት አይደለህም፣ መሐሪ ነህ። አቤት አቤት የትዕግስቱ ብዛት፣ አቤት ቸርነቱ መድኃኔዓለም። ሁላችንም በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ዘለዓለም ሥላሴ ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ባለቀው ዘመናችን ላይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ሲያስቀመጠን አምላካችን አባታችን እግዚአብሔር ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለተቀደሰው ስሙ ይሁን። ክቡራን የምትሆኑ አበው መነኮሳት፣ አባቶቼ ካህናት፣ አኀው ዲያቆናት፣ ሁላችሁም በዚህ ተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባከበረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ድምጻችሁ ያንሳል። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው እየፈቀደልን በቤቱም ያሰባሰበን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣
በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግስተ ሰማያት በዚህም ዓለም ውስጥ የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትትና ወደ ልልና የወጣንባት መሸጋገሪያችን ክፉ ቀንን ያለፍንባት የክፉ ቀናችን ኪዳነ ምሕረት ጓዳችን መራራው ጣፍጦባታል ጨለማውን አልፈንባታል ክፉ ዘመንን ተሻግረንባታል የማይረሳው የመከራ ሌሊት በሷ ነክቶልናልና ክብር ለድንግል ማርያም ለእናታችን ለቅድስት ኪዳነ ምሕረት ይሁን። አይዟችሁ ብታመሰግኑ ድንግል ማርያም ደስ ይላታል አትከፋባችሁም በደንብ አርጋችሁ ክብር ለድንግል ማርያም ይሁን። እስቲ እናንተ በአንደበታችሁ ክብር ለኪዳነ ምሕረት ይሁን በሉ። አይሰማም ክብር ለኪዳነ ምሕረት ይሁን በሏል። አትወዷትም ኪዳነ ምሕረትን ትወዷታላችሁ? እስቲ እንባችሁ የታበሰላችሁ በመከራ ቀን የደረሰችላችሁ ክብር ለእናታችን ለድንግል ማርያም ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን? የማይበጠሰውን የሕይወት ሰንሰለት ሊቆርጥልን በሕይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የዘመናትን ጥያቄ በቅጽበት የሚመልስ ልጅ አላት ድንግል ማርያም። ወደ ስዕሏ ቀረብ ስትሉ በድንግል ማርያም እጆች የታቀፈው ልጇ አማኑኤልን ታዩታላችሁ። ሁል ጊዜ ሕፃን ነው በሷ እጅ ላይ ሁል ጊዜ የሚታቀፍ ልጅ ነው። አንድም ቀን ከክንዷ ላይ ወርዶ አላየንም። ሰማይና ምድር የማይችሉትን በክንዶቿ ታቅፈዋለች። የሁሉን ጥያቄ የሁሉን መልስ ድንግል ማርያም በእጇ ይዛለች። ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አው ችግራችሁ የገዘፈ በመከራ ውስጥ ያላችሁ በስቃይ ውስጥ ያላችሁ በህመም ውስጥ ያላችሁ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አንቺ ያሽው ሁሉን ያዘውን ነው በሏት። አንቺ የታቀፍሽው የሁሉን ጥያቄ የሚመልሰውን ነው። የዓለምን ጥያቄ የሚመልስ አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያምን። አዛኝቷ በሏት ድንግል ማርያምን። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን ማን ያዳምጠንና ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለቁመናችንን እያዩ ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ ለኪዳነ ምሕረት ለሷ መንገር ነው እንጂ ሸፋፋው እግራችን ጫማ የለበሰው በሷ ነው። እንጀራ ያገኘነው በሷ ነው። የመከራ ሌሊት ያለፍነው በሷ ነው። ስሟን ጠርቶ ያፈረ ማን አለው? ኪዳንኪ ብለናት ይኸው አለን። አሁንም ዛሬም ትድረስላችሁ ለእናንተ ምእመናን። በዚህ ሰዓት በዚህ ብርድ በሌሊት ጀምሮ መጣችሁ ኪዳነ ምሕረት ደጅ እየጸናችኋት ነው። አናያትም። በኃጢአት አይናችን ተሸፍኖ በመካከላችን እሷ ትጎበኘናለች። በዘርፋፋ ቀሚሷ በመካከላችን እያለፍን በቤቷ የተሰበሰቡ ልጆቿን ልትባርክ እናምናለን። ኪዳነ ምሕረት በመካከላችን ናት። ቤታችሁ ቀድማ ትግባ ድንግል ማርያም። በትዳራችሁ ውስጥ ጣልቃ ትግባ ኪዳነ ምሕረት። የመረጣችሁት ኑሮ ደም እንባ የሚያስነባችሁ ሰዎች መኝታችሁን በእንባ ለምታረሱ በሐዘን ለተዋጣችሁ ድንግል ማርያም ትድረስላችሁ። እንደ እግዚአብሔር በጎና መልካም ፈቃድ ጥቂት እንነጋገራለን። በመጀመሪያው ክፍል ትምህርት ስትማሩ ስለነበረ የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 18 ቁጥር 6 ላይ ያለውን
መለኮታዊ ሐሳብ በማንሳት ነው። ሙሉ ኃይለ ቃሉን አነብላችሁና ለትምህርታችን መግቢያ የሚሆነውን በር እናበጅለታለን። ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በኔ እጅ አላችሁ ይላል። ቃሉ ያሳርፋል አይደል? ያጽናናል አይደል? እስቲ ደግመን እናነበዋለን። ጭቃው በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በኔ እጅ አላችሁ። ለትምህርታችን መግቢያውን ከሰማነው በርን ከፍትለታለን። መቼም በር በሌለው ቤት ውስጥ አንተዋችሁም። እሺ መውጫ ባለው ነገር ዛሬ ድንግል ማርያም የምትከፍተው በር ይኖራል። ዛሬ መድኃኔዓለም የሚከፍትልን በር ይኖራል። የጤናው በር ይከፈትልን፣ የሰላሙ በር ይከፈትልን፣ የበረከት በር ይከፈትልን፣ የሥራው በር ይከፈትልን። የትምህርታችን ርዕስ የምናደርገው የተያዝንበት እጅ ይላል። እስቲ የተያዝንበት እጅ በሉ። እስቲ አባቶቼ ወንድሞቼ፣ ብርድ ነው አውቃለሁ፣ ስትናገሩ ይሞቃል የእግዚአብሔር ቃል። አያችሁ? እስቲ ከኔ ጋራ ድምጻችሁን ሳሰስቱ አባቶቼ አረጋውያን የተያዝንበት እጅ በሉኝ። አይሰማም? እሺ እናቶቼ፣ የአባቶችንም ጭምር ነው እናቶቼ የጠሩት። እኔ አባቶችን ነበር ያዘዝኩት። ድምጻችሁ ሲያንስ እነሱ አገዟችሁ። አያችሁ? ብዙ ጊዜ እነሱ ነው የሚያግዟችሁ። በእርግጥ እስቲ በደንብ እናንተ የተያዝንበት እጅ በሉ። በዚህ በኩል ያላችሁ ድምጽ እንዴት ነው? በደንብ ድምጻችሁን አሰ የተያዝንበት እጅ በሉ። ምን ያልንበት እጅ? ምዕመናን ወገኖቼ፣ የያዘን እጅ ስላለ አለን። በሰው እጅ አልተያዝንም። ባለጠጎችንም አልያዝንም። ባለጠጎችም እኛን አልያዙንም። በባለስልጣን እጅም አልተያዝንም። ባለስልጣኖችም እኛን አልያዙንም። እኛን የያዘ አንድ መለኮታዊ እጅ አለ። የማይዝል እጅ፣ የማይጥል እጅ፣ የማይገፋ እጅ፣ የማይገፈትር እጅ። የተያዝንበትን እጅ ካወቅን፣ ማን ላይ እንደወደቅን ካወቅን፣ በማን ላይ እንደተማመናችሁ ካወቃችሁ ጠላት ገፍቶ የማይጥልበትን ምስጢር ዛሬ ትረዳላችሁ። የተያዝንበት እጅ ስለማይጥል አልወደቅንም። ክብር ምስጋና ለአምላካችን ይሁን። ጠላት ይገፈትረናል፣ አልወደቅንም። ለምን? የያዘ እጅ የማይጥል እጅ ነው። አንቺን የያዘ እጅ የማይጥል እጅ ነው። ወንድሜ አንተን የያዘ እጅ የማይጥል እጅ ነው። አንተ የተቀመጥክበት እጅ የማይዝል እጅ ነው። ከበደኝ ብሎ አይጥልህም። የማን እጅ ይመስላችኋል? ይሄ የያዘን እኔና እናንተን የያዘ ሰማይና ምድርን የያዘ የማን እጅ ይመስላችኋል? መድኃኔዓለም። ኧረ እንደው ትምህርቱ ቢቋረጥ ይሻላል። እኔ ማላውቀው እጅ አለ እናንተን የያዘ የማን እጅ ነው? በደንብ መልሱ እንጂ የማን እጅ ነው? እናንተን የያዛችሁ ማን ነው? እኛን የያዘ ማን ነው? ከነ ጸባያችን የያዘን ማን ነው? አስቸጋሪ ጸባያችንን እያስታመመ የያዘልን ማን ነው? ኃጢአተኛ ናችሁ ብሎ ከእጁ ያልጣልን ማን ነው? በደላችንን አይቶ ያልገለጠብን በምሕረት እጁ የከደነልን ማን ነው? የያዘን እጅ የማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁን። በዚህ እጅ ላይ ነው ያለነው ወገኖቼ። አንዳንድ ጊዜ እንዲህ አይነት ቃል ከሰዎች ትሰማላችሁ። እንዲህ ይላሉ ሰነፎች፣ እኔ እኮ እገሌ ባይኖርልኝ ኖሮ አልኖርም ይላሉ። እኔ እኮ ደሞዝ በደና ጊዜ ባይኖረኝ፣ በደና ጊዜ ስራ ባልይዝ ባልቀጠር ኖሮ በዚህ ዘመን መኖር አልችልም። እኔ እኮ በደና ጊዜ ቤት ባልሰራ ኖሮ፣ ይኸው ቤት ኪራዩን መታውቁ ነው፣ የኑሮ ውድነቱን መታውቁ ነው፣ ቤት ባይኖረኝ አልኖርም የሚሉ ሰዎች አሉ። ላስቲክ ወጥረው የሚኖሩትም በመንገድ ዳር የወደቁትም እየኖሩ ነው። የሚያኖራቸው ማን ስለሆነ? በጎዳና ያሉትም እየተመገቡ ነው፣ እንጀራ ይበላሉ። የሚያኖራቸው ማን ስለሆነ? አረ ንገሩኝ። 30 ቀን ሰርታችሁ ደሞዝ ታገኛላችሁ። ነጋዴዎች በየቀኑ ታተርፋላችሁ። ንግድ ስላላችሁ አይደለም፣ ደሞዝ ስላላችሁ አይደለም፣ ዲግሪ ስላላችሁ አይደለም፣ ሰርቲፋይ ስለሆናችሁ አይደለም። የሚያኖር እጅ አለ፣ የሚመግብ እጅ አለን፣ ከሰማይ የተዘረጋ መጋቢ ስላለን ነው። የእንጀራችን አድራሻ ሰማይ ስለሆነ ነው። እንጀራችን የተጋገረው በሰማይ ስለሆነ ነው የምንኖረው። አንዳንድ ምስኪን ሰዎች እኔ በደና ጊዜ ስራ ባይኖረኝ፣ ደሞዝ ባይኖረኝ፣ ምናምን ባይኖረኝ አይደለም
የምንኖረው የሚያኖር ጌታ ስላለን ነው። የማይኖሩ ስንት ክፎች አሉ መሰላችሁ? መቆማችሁን፣ መኖራችሁን፣ መታየታችሁን፣ ማጌጣችሁን፣ መዋባችሁን፣ መቆማችሁን ማይፈልጉ፣ በጤናን መኖራችሁን ማይፈልጉ ስንት ሰዎች አሉ መሰላችሁ? ወገኖቼ ዛሬ የያዘንን ብናውቅ ኖሮ እጃችን ወደ ሌላ አንዘረጋም ኖሮ። የያዘን ማን እንደሆነ ብናውቅ ኖሮ እጃችንን ለምድራውያን ባለጠጎች አንዘረጋም ነበር። የብዙ ኢትዮጵያውያን እጆች የተዘረጉት በዘመዶቻቸው ነው፣ በወገኖቻቸው ነው። ብዙዎች የሚመኩት እኔ የገሌ ዘር ነኝ እያሉ ነው። የሚያስመካ ዘር አለ ወይ? ይውላችሁ የሚያስመካ ምን ነገር አለ? የትላንት ጌታ የዛሬ ከርታታ፣ የትላንት አሰሪ የዛሬ ታሳሪ ነው። የትላንት ባለጠጎች ዛሬ ድሃዎች ናቸው፣ ይለምናሉ። የትላንት ሹመኞች ዛሬ ተሽረዋል። የትላንት ነገስታት ዛሬ ተሽረዋል። አይተናል እኮ ነገስታቱ ከቀበሮ ጉድጓድ ሲወጡ፣ ሀገር የገዙ ሀገር ያንቀጠቀጡ በሀገራቸው ሲዋረዱ አይተናል። ዓለም እንደ ዋሾ ናት። የአንበሳ ቆዳ አልብሳ የዘፈነችላቸውን የውሻ ቆዳ አልብሳ ስትረግማቸው አይተናል። ምንም የሚያስመካ ነገር አለ እዚህ ምድር ላይ? ምንም የሚያመጻድቅ ነገር አለ? ከየትኛው ዘር ብትወለድ ክርስቶስ የሚጠይቀን ምን ተገበርኪ ነው የሚልሽ? አይቴ ነበርከ ነው የሚልክ? የት ነበርክ ይላል እንጂ ከማን ቤተሰብ ተወለድክ አይልህም። እኔ ሮያል ፋሚሊ ነኝ የነገስታት ዘር ነኝ ብትለው እሱ ዳኝነት አይሆንም፣ እሱ ለጽድቅ አይሆንም፣ እሱ መንግስቱን አያስገባንም። ስራ አለን፣ ምግባር አለን፣ ሃይማኖት አለን። በእውነት እግዚአብሔርን እንታመነዋለን። ዘመዳችንን የታመንነውን ያክል፣ ዘራችንን የታመንነው ያክል፣ ገንዘባችንን የተማመንነውን ያክል እግዚአብሔርን ብንተማመን። እዚህ ነው የትምህርታችን ርዕስ። ምን ያልንበት እጅ አልኳችሁ? የተያዝንበት እጅ በሉ እንጂ። በቃ ዛሬችን ቃል በደንብ ቤታችሁ ገብታችሁ ማውራት አለባችሁ። እሺ የተያዝኩት በማን ነው? የያዘኝ ማይጥለኝ ማስለያዘኝ ነው። እኔ በማን እጅ ላይ ነው ያለሁት? አስተማማኝ በሆነው በእግዚአብሔር እጅ ላይ ነው ያላችሁ። ምን ፍርሃት አለ? ዓለሙ በፍርሃት ይናጣል። ይሄው ታውቃላችሁ። የጠገቡት በቴክኖሎጂ በሚሳኤል ይጣላሉ። የተራብነው ደግሞ ወንድምና ወንድም እንጣላለን። ድንበር ሰብሮ የመጣ ጠላት የለብንም። እርስ በራሳችን ጠላት ሆነን እንዋጋለን፣ እንቆሳሰላለን፣ እንደማማለን። ግን የትኛውንም ኃጢአት እየሰራን ያለነው በእግዚአብሔር እጅ ላይ እንደሆነ እንዳትረሱ። አንድ አባት ብዙ መድረክ ላይ ተናግሬዋለሁ። እንዲህ ይላሉ፣ የሰው ልጅ የእግዚአብሔር የምህረቱ ጥገኛ ነው ይላሉ። የምህረቱ ጥገኞች ነን። የተያዝነው በአማኑኤል እጅ ላይ ስለሆነ እንዳትወርቅ የደገፈ እጅ፣ ላንተ ይቅርታ የተዘረጋ እጅ የመድኃኔዓለም እጅ ነው። የአማኑኤል እጅ ነው። የክርስቶስ እጅ ነው። የኢየሱስ እጅ ነው። ለኛ የተዘረጋ እጅ፣ ለዓለም የተዘረጋ እጅ፣ ለሁሉ የሚበቃ እጅ። አያችሁ፣ ይሄ እጅ ርቆን ነው በረከት ያጣ ነው። ይሄ እጅ ርቆን ነው ሰላም ያጣ ነው። ይሄ እጅ ርቆን ነው ሰላማችን የደፈረሰው፣ ቋንቋችን የተደበላለቀው፣ በአንድ ቋንቋ መግባባት ያቃተን። ለዚህ ነው እጁ ያስፈልገናል አያስፈልገንም? ይዘርጋልን እጁን። የመድኃኔዓለም እጅ አዎ የሰላም እጅ ነው። የመድኃኔዓለም እጅ የይቅርታ እጅ ነው። የመድኃኔዓለም እጅ የሰላም የበረከት እጅ ነው። አዎ እጁ ጉድለታችንን ይሞላል። ወደ ህይወታችሁ ይሄ መድኃኔዓለም የማርያም ልጅ እጁን ይዘርጋላችሁ። እናንተ አባቶቼ፣ እናንተ የተከበራችሁ እናቶቼ፣ አማኑኤል በማይጥለው እጅ ይዞናል በሉ። ዛሬ ምንም አትበሉ። ለጥያቄ መጣችሁ ጥያቄያችሁን አቁሙ። የእናንተ ጥያቄ ከሽሮና ከበርበሬ ስለማያልፍ ተውትና ጥያቄያችሁን እንዲበሉ። እኔ ያለሁት ባንተ ነው በሉት አማኑኤል። እሱ ስላለን እንኖራለን። እስትንፋሳችን ነዋ። እሱ ስላለን እንቀጥላለን። ህልውናችን ነዋ። የቆምነው በአማኑኤል ነው። የደገፈን እሱ ነዋ። እየገፉ እኮ አልጣሉንም ጠላቶቻችን። መዓት ጊዜ ተገፍትረናል። ብዙ ጊዜ ዶልተውብናል። ሴረኞች አሲረውብናል። በር ዘግተው ተማክረውብናል። እየገፉ ያልወደቅነው በማይጥለው በማን እጅ ስላለን ነው? የተያዝንበት እጅ ነው ማይጥለው። የእናቴ ልጅ ጠላት አይደለም የማያልጣለ። አቅም አጥቶ አይደለም፣ አቅም አንሶት አይደለም። ያልወደቅነው የተያዝንበት እጅ ምን ስለሆነ ነው? ስለማይጥል። ምን ስለማይል ነው? ስለማይጥል ነው።
መድኃኔዓለምማ እንደ ሰው አይደለም፣ ከያዘ አይጥልም። እስቲ መድኃኔዓለም ከያዘ አይጥልም በሉ። መድኃኔዓለም ከያዘ አይለቅም በሉ። መድኃኔዓለም ከሰጠ አይነሳም በሉ። መድኃኔዓለም ካስቀመጠ አያስነሳም በሉ። ከሰጠም አይነሳም፣ ከወደደም አይጠላም፣ ካፈቀረም አይከዳም፣ ከሳመም አይነክስም። ወረታ ያቅማ መድኃኔዓለም። በሱ እጅ ተያዙ፣ ሌላው ተራ ነው። የወደደህም ይጥላ፣ ያፈቀረህም ይክዳ፣ ያስቀመጠህም ያስነሳ። መቆምህን አይተው ሰዎችም ይገፍትሩ፣ አንተ ግን ባስተማማኝ በእግዚአብሔር እጅ ላይ ነው ያለው፣ ክንዱ ላይ ነው ያለነው እኮ። ለዚህ እኮ ነው እፎይ ብለን በተከበበ ከተማ ውስጥ የምንኖረው። እፎይ ብለን የያዘን እጅ እኮ ነው፣ አስተማማኙ እጅ፣ የአማኑኤል እጅ። አያችሁ ወገኖቼ፣ እኔ እኮ ይገርመኛል እግዚአብሔር ቸርነት። ከነ ኃጢአታችን መሽቶ መንጋቱ አይገርምም? እየበደልነው አዲስ ቀን ሲያሳየን አይገርምም? እያመጽንበት እግዚአብሔር ፀሐይ ሲያወጣልን አይገርምም? የሚገርም እኮ ነው ወዳጆቼ። እንዴት አድርጎ ነው የያዘን እግዚአብሔር፣ እንዴት አድርጎ ነው የተንከባከበን። በጣም ይገርመኛል። በዚህ የትምህርት ክፍል ውስጥ ነቢይ እግዚአብሔር ቅዱስ ኤርምያስ ሲናገር ይሄንን ቃል የእግዚአብሔርን ፍጹም ስልጣን የሚገልጥበት ቃል ነው። የማንን ፍጹም ስልጣን? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን አለው። ይሄ ነው በቃ ዋናው ነገር። ሸክላ ሰሪው በጭቃው ላይ ምን አለው ታውቃላችሁ? ጀበና ሊሰራ የነበረውን ማሰሮ ማድረግ ይችላል አይችልም? በእጁ ላይ ነው ስልጣን። ጀበና ሊያረግ የነበረውን ጭቃ ደግሞ ምጣድ ማድረግ ይችላል። የሸክላ ሰሪው ምንድነው? ስልጣን ነው። እስቲ እግዚአብሔር በእኔ ህይወት ስልጣን አለው በሉ። በእኔ ስልጣን እግዚአብሔር ባለ ሙሉ ስልጣን ነው በሉ። በአንተ ሰውነት ላይ አንተ አታዝም፣ በአንተ ላይ የሚያዝ እግዚአብሔር ነው። ከሰውነትህ የትኛው ነው ያንተ? ከአካላትህ የትኛው ነው ያንተ? የኔ የምትለው አፍንጫ ነው? የኔ የምትለው እጅህ ነው? የኔ የምትለው እግርህ ነው? የኔ የምንለው እኮ የለንም፣ የኛ አይደለንም። የሰራን ሊያፈርሰን ይችላል አይችልም? የምንኩራራበትን ሰውነት ሊያፈርሰው አይችልም ወይ? 30 ሽቶ የምንታጠንለትን ሰውነት ሊያበላሸው አይችልም ወይ? የምንኩራራበትን መልክ ሊያረግፈው አይችልም ወይ? መስታወት ፊት ምን ተደቅነን የምንውልበትን መልካችንን ሊያጠወልገው አይችልም? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን እንዳለው ጭቃውን ወደ ፈለገው ቅርጽ የመቀየር የማስተካከል ደግሞም ካልተመቸው ደግሞ አጥፍቶ እንደገና የመስራት መብት ካለው እግዚአብሔር በእኛ ላይ ሙሉ ስልጣን እንዳለው ያሳያል። ሰማችሁኝ? በእኛ ላይ እግዚአብሔር ምን አለው? ሙሉ ስልጣን አለው። ስለዚህ አሁን ዛሬ ንስሐ ነው። እንደዚህ እያላችሁ ከኔ ጋር ተላል ጌታ ሆይ በሉ። በእኔ ህይወት ስልጣን አለ፣ በእኔ ትዳር ስልጣን አለ፣ በእኔ ማንነት ስልጣን አለ። ስልጣን ያለው ማ ብቻ ነው? እግዚአብሔር ነው። ይገርማቸዋል። በነገራችን ላይ ይሄንን ቃል የተናገረው ኤርምያስ ይገርመኛል። ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ወዴት ሄዶ አልኳችሁ? ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ጭቃው በሰሪው እጅ ሲበላሽ ሰሪው እንደፈለገው ደግሞ ሲያደርግ ደግሞ የተበላሸውን ጭቃ ወደ ሌላ ነገር ሲቀይረው ኤርምያስ ቆሞ ይታዘባል። መልሶ ሌላ የተሻለ ዕቃ አድርጎ ደግሞ ሲሰራውም ያያል። ጀበና ሊያደርገው የነበረው ነገር ሲበላሽበት ይመልሶ ደግሞ እንደገና ያፈርሰውና የተሻለ ሌላ ነገር ያደርገዋል። ምጣድ ሊሰራ ይልና ሌላ የተሻለ ነገር አድርጎ ሲሰራ የተበላሸውን ሲያስተካክል ያያል። የተበላሸው ማንነታችን እግዚአብሔር እንደሚያስተካክል ሙሉ ስልጣን አለው። በኃጢአት የቆሸሸው ማንነታችንን እንደገና በንስሐ ሊያጠራ በእኛ ህይወት እግዚአብሔር ሙሉ ምን አለው? በደንብ በሉ፣ ስልጣን አለው በሉ። ዛሬ ይመራችኋል እንጂ በደንብ ነው ማስለፈልፋችሁ። ሙሉ ስልጣን አለው በሉ። ማን ነው ስልጣን ያለው? በንስሐ ከተመለስን እንደገና ሊያስተካክለን በእኛ ህይወት እግዚአብሔር ሙሉ ስልጣን አለው። አናጺ በመዶሻ እየጠረበ የተበላሸው እንደሚያስተካክል እግዚአብሔር በቃሉ መዶሻነት እየጠረበ እንደገና አፍርሶ ሊሰራ እንደገና ሊያስተካክለን ሙሉ ስልጣን አለው። ሙሉ ምን አለው? እስቲ እንደዚህ በሉ ከኔ ጋር፣ ጌታ ሆይ በሉ። በእጅህ አድርገን። በምን አድርገን? በጠላት እጅ አትጣለን በሉት። በሚገፉን እጅ አትጣለን በሉት። ግን በአንተ እጅ አድርገን። በማን እጅ? በማን እጅ መሆን ይሻላል? በሚገፉን ወይንስ በሚደግፈን? በማን እጅ መሆን ይሻላል?
ስለዚህ እንዲህ ብለናል ዛሬ ጌታ ሆይ የሚጠሉን አሉ፣ የሚገፉን አሉ፣ ውድቀታችንን የሚፈልጉ አሉ፣ ጉድጓድ የሚቆፍሩ አሉ። አንተ ግን በእጅህ አድርገን። እሱ በእጁ ካገባን ጠላት አይነጥቀንማ። እሱ በእጁ ካገባን ማንም አይወስደንማ። ዓለምም የራሱ አታረገንም። አንዴ እሱ የእጁ ያርገን እንጂ በሱ ከገባችሁ ፍቅሩን ከቀመሳችሁ ወደ ዓለም አትሄዱም። አንዴ በመቅደሱ ከገባችሁ ሌላ አያምራችሁም፣ ሌላ ዓለም አያምራችሁም። አያችሁ ወገኖቼ ዛሬ ዓለምን ብታዳምጧት ቤት ብትቀሩ ይሄንን ወንጌል አንሰማም ብላችሁ በቤት ብትቀሩ የቴሌቪዥን መስኮታችሁን ብትከፉ ወይንም ከዛም አልፎ ዛሬ ቴሌቪዥንም እየቀረ መሰለኝ ሰው ሁሉ ስልኩ ላይ ስለሚያድር መዋል እኮ አይደለም ማደር ጀምሯል ሰው አይደል ብትሄዱ አንድ አይጉር ሌላን አይጉር የምታስፈራራበት አይደለ ዓለምን ማጥፋት የሚችል ሚሳኤል ሰርቻለሁና ወዮልሽ ተጠንቀቂ ይላል። እየሰማችሁ ነው አይደል? የጠገቡ ሰዎች በቴክኖሎጂ ይጣላሉ። ይሄንን የሞት መርዶ ይሄንን የሞት ዜና በቀኑ ትሰማላችሁ። ቤተክርስቲያን ስትመጡ ብቻ ነው የሰላም ዜና ካህኑ ሰላም ለእናንተ ይሁን የሚለውን ሰላማዊ ቃል የሚያሰማችሁ። ሰላማችሁ ክርስቶስ ነው፣ ሰላማችሁ የተወሰደባችሁ የሰላም ቃል ሰላማችሁ ክርስቶስ በቤታችሁ ይግባላችሁ፣ ሰላም ለሁላችሁ ይሁን ብሎ የሰላም ቃል የሚታወጀው እዚህ ቤት ነው። ቤት ውስጥ በጭቅጭቅ ወጣችሁ እዚያ አይደል እንደ ሰላማችሁ የምታገኙት? የሥራ ቦታ በንትርክ መጣችሁ እዚያ አይደል እንደ ሰላማችሁ የምታገኙት? ሰላማችሁ ቤታችሁ ይግባላችሁ። ጌታ ሆይ በምን አርገኛላችሁ? ጭቃው በሸክላ ሰሪ እጅ እንዳለ በእግዚአብሔር እጅ ውስጥ መሆናችንን ያለ እርሱ እርዳታ ምንም መሆን እንደማንችል ያሳስበናል። ስለዚህ ለፈቃዱ መገዛት። ለምን መገዛት? አቤት ለፈቃዱ መገዛት ማለት እርሱ እንዲቀርጸን ራሳችንን ለሱ መስጠት ማለት። ማን እንዲቀርጸን? ታውቃላችሁ ለልጆቻችሁ እርሳስ ስትገዙ እርሳሱ የተቀረጸ አይደለም ድፍን ነው። ከእርሳሱ ጋር መቅረጫ ትገዛላችሁ አይደል? ምናልባት እኔ ያው ከትምህርት ዓለም ስለራኩኝ የተቀረጸ እርሳስ ካለ በዚህ ዘመን አላውቅም። እርሳስ መቅረጫ ውስጥ ትከታላችሁ አይደል? ክብ የሆነች ለእርሳሱ የሚመጥን ቀዳዳ ውስጥ ታስገቡና ታዞሩታላችሁ በምትፈልጉት ቅርጽ አይደለ የምትቀርጹት። ልክ እንደዚህ ነው ወንጌል ይቀርጻል፣ ወንጌል ያስተካክላል። የተዛባን አመለካከት፣ የተንሸዋረረን አመለካከት ወንጌል ያስተካክላል። አሁንም እይታችንን በቅዱስ ወንጌል ያስተካክልልን። ጌታ ሆይ በሉ አስተካክለ ስራኝ። ጌታ ሆይ እንደገና ስራኝ። በቃ አሁን ያለው ማንነታችን ለእግዚአብሔር የሚመጥን አይደለም። አሁን ያለነው ማንነታችን ለእግዚአብሔር የምንመች አይደለንም። መቅደስ ሰውነታችን በዝሙት ቆሽሿል፣ በኃጢአት ቆሽሸናል። ያልሰራነው ያልተለማመድነው ኃጢአት የቀረን የምንለው ኃጢአት የለንም። ምድር ላይ ያለውን ኃጢአት ሁሉ ሰርተን ጨርሰናል። ስለዚህ እግዚአብሔር እንደዚህ እንበለው አስተካክለ ስራኝ፣ እንደገና ስራኝ። እንደገና ይስራን። ለክብሩ እንድንመች አድርጎ እግዚአብሔር ለራሱ እንድንጠቅመው አድርጎ እግዚአብሔር ያስተካክለን። ለዚህ ነው በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ እንዲህ የሚል የሚያሳርፍ ቃል አለ። ከእጄ አለ። እስቲ ሁላችሁም ከእጄ በሉ። ማንም አይነጥቃችሁም። ክብር ለመድኃኔዓለም ይሁን። ከእጄ ማንም አይነጥቃችሁም። ኃጢአት አይነጥቃችሁም። ከእጄ ዓለም አትነጥቃችሁም። ከእጄ ሌሎች አይነጥቋችሁም። እኔ በእጄ አርጌያችኋለሁ። እናንተ የኔ ገንዘቦች ናችሁ። እናንተ ከእጄ አትውጡ እንጂ ወደ እጄ ከገባችሁ ግን ከእጄ ማንም አቤት አይነጥቃችሁም። ምዕመናን እዚህ ነው ያላችሁት። ማርያምን ልጆቻችሁን ትምህርት ቤት ሸኝታችኋል አይደል? አሁን የቁርስ ጉዳይ የለባችሁም አለ እንዴ? እንደው ቅዳሴው ሳይደርስብኝ ምሳ ሳልሰራኝ አባ ምን እያሉ ነው እንዳትሉኝ። ይሄ ጎተራውድ ስንት ዓመት ሞላ ነው? ይሆንና አይሞላ ሱቅ። እግዚአብሔር ከሁላችን ጋር አይሁን። ማን ከማን ጋር አይሁን? እስቲ እግዚአብሔር ከሁላችን ጋር አይሁን በሉ። ከእጄ ማንም ምን አይላችሁ? እስቲ በሉ ግድ ይላችሁ ወደዚህ ሐሳባችሁ። ከእጄ ምን አይላችሁ? አይነጥቃችሁም። ከያዘ አስተማማኝ እጅ ታግሎ ጠላት የማይወስደው እጅ የመድኃኔዓለም እጅ ነው። በማን እጅ መሆን ይሻላል? ምቀኛ ገፍቶ ያልጣለን የያዘን እጅ ምን ስላለ ነው? አስተማማኝ ስለሆነ ነው። ተንኮለኞች አሉ የሚገፈትሩን በየጊዜው። እኔ አንድ ቀን የሚገርመኝን ነገር ልንገራችሁ። ሰማችሁ? በቃ ሰዎች ሁሉ ይገፉኛል፣
የሥራ ቦታም እንደዚህ ደግሞ ጠላት ይነሳብኛል። የሥራ ቦታ ሲገርመኝ ደግሞ ምንም ሳላረጋቸው ጎረቤቶች በጠላትነት ይነሱብኛል። የዚህ ሲገርመኝ ደግሞ የገዛ ቤተሰቦቼ ጠላት ሆነው ተደስተውብኛል የሚል ሰው ገጠመኝ። ሰማችሁኝ አይደል? ግን ገፉ ካደላው በውጪ ተገፋ፣ በቤት ውስጥ ተገፋ፣ በሥራ ቦታ ተገፋ። ገፍትረው ግን መሬት አስነክተው ካሉ መሬት ነክታሉ አልነካውም። የያዘ እጅ አስተማማኝ ነው። ይገፉናል እንጂ እኮ አንወድቅም። ጠላት ሁሉ ጊዜ ጉድጓድ ይቆፍራል። በትዳርሽ በር ላይ ጉድጓድ ያልተቆፈረበት ማን አለ? አያችሁ? ጥርሳቸውን ያሳዩ ወዳጅ የመሰሉ በዙሪያችን የከበቡ ሰዎች በሽንገላ አያችሁ የጠልፈው የሚጥሉን ሰዎች በየቀኑ ጉድጓድ ይቆፍራሉ ምን ወድቅበትን። አሁን ዓለም ነው ብላችሁ የኛ ሀገር ስልጣኔ ነው የሚገርመኝ። ሰማችሁ? የገሌ መረጃ በእጄ ገብቷል እያሉ እያስፈራሩ ገንዘብ የሚቀበሉ ሰዎች አሉ በዚህ ዘመን። የማን መረጃ? የእያንዳንዳችን መረጃ በአማኑኤል ልጅ አለ። ሰማችሁኝ አይደል? እና እነዛ ሰዎች መረጃ ብለው የያዙት በስልካቸው ሊሆን ይችላል። ስልካቸው ሊሰረቅ ይችላል። ስልካቸው ሊጠፋ ይችላል። አይደለም? እውነት ንገሩኝ እንጂ። አያችሁ? የእያንዳንዳችን ገመና ግን በማን እጅ ነው ያለው? የእያንዳንዳችን የሰራነውን በጎም ይሁን መጥፎ ነገር በማን ተመዝግበዋል? ግን ማን አልገለጠው? ማን አልገለጠብንም? እግዚአብሔር የሸፈነለት ሰው እንዴት የሰውን በደል ለመግለጽ ድፍረት ያገኛል? በጨለማ ኃጢአት የሰራ ሰው በብርሃን ጻድቅ መስሎ የሚታዩ ሰዎች ይገርሙኛል። መኑ ዘይነጽ ኃጢአት? ማን አለ ንጹህ? ንጹህ አለ? የወንድምሽ ጣት ላይ እህትሽ ላይ ጣት ለመጠቆም የበቃ ክርስቲያን ካለ ንገሩኛ። አሁን ብቃታችን ይመስለናል አይደል እዚህ ያቆመን። እኔ ቅድስና አይደለም እዚህ ያቆመኝ፣ የእናንተም የመብቃት ጉዳይ አይደለም እዚህ ያቆመን። ምህረቱ እኮ ነው እዚህ ያቆመን። ቸርነቱ እኮ ነው እዚህ ያቆመን። ተሸፍኖልን እኮ ነው እዚህ የቆምነው። የተያዝንበት እጅ እኮ ነው ያቆመን። እግዚአብሔር ይማረን በእውነቱ። እስቲ የተዘረጋች እጅ በሉ። ምን ያለች እጅ? ታስታውሳላችሁ? እስራኤል ዘሥጋ ከባርነት ሲወጡ መዝሙረኛው ቅዱስ ዳዊት በመዝሙር 135 ላይ እንዲህ ይላል፣ እስራኤልን በጸናች እጅ በተዘረጋች ክንድ አዳንካቸው ይላል። ምን ባለች? በጸናች እጅ። ቀጥሎ በተዘረጋ። አያችሁ? እጁን የዘረጋላቸው ለእስራኤል ዘሥጋ በጊዜው እስራኤል ዘሥጋ ባህር ከፍለው እንዲሻገሩ ከሰማይ መና እንዲወርድላቸው የእግዚአብሔር ክንድ የእግዚአብሔር እጅ ያስፈልጋቸው ነበር። ከባርነት እንዲወጡ እጁን ዘረጋላቸው። የወጡት ከፈርዖን ቤት ነው። ከማን ቤት ነው? ከፈርዖን ቤት ነው። የተሻገሩት የኤርትራን ባህር ነው። የገቡት ምድረ ርስት ነው። እስራኤል ዘነፍስ የተባልነው የአዲስ ኪዳን አማኞች ክርስቲያኖች ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ እጆቹን ዘረጋልን። ምኖቹን ዘረጋልን? ምኖቹን ዘረጋልን? ሰፋደው ለሕማም፣ እጆቹን ለሕማም ዘረጋልን። እጆቹን ዘርግቶ እስራኤል ዘሥጋ ባህር ከፍለው እንደተሻገሩት ሳይሆን ከዘላለም ሞት አሻገረን። ዓመተ ፍዳውን ዓመተ ኩነኔውን የምህረት ዓመት አድርጎ አዲስ ዘመን ሰጠን። ከዲያብሎስ ቁራኝነት አላቀቀን። አግብርተ ዲያብሎስ እንባል ነበር። የዲያብሎስ ባሪያዎች እንባል ነበር። የእግዚአብሔር ልጆቹ እንድንሆን እግዚአብሔር እጁን ዘረጋልን። ኢየሱስ ክርስቶስ እጆቹን የዘረጋው ዓለምን ሁሉ ወደ ራሱ ለመጠቅለል ነው። ወደ ማን ለመጠቅለል አልኩ? ዓለምን ሁሉ ወደ ራሱ፣ እሱ ደግሞ ወደ አባቱ መንግስት ሊያደርሰን። ወደ ማ መንግስት? ወደ ማ መንግስት? ወደ አባቱ መንግስት። ስፍራ ላዘጋጅላችሁ ሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ እንዳለን የተዘጋጀልን ክብር በሰማይ ነው። የተዘረጋው የክርስቶስ እጅ ወደ ራሱ እንዳቀረበን እጆቹን ለሕማም ዘርግቶ በቁስሉ ቁስላችንን እንደፈወሰልን ሞታችንን እንደገደለልን ክርስቶስ የተዘረጋችው የክርስቶስ እጅ የተያዝንበት የክርስቶስ እጅ ዛሬም ያስፈልገናል። በዚህ እጅ ልንያዝ ያስፈልገናል። በክርስቶስ እጅ መያዝ ማለት በክርስቶስ ፍቅር መያዝ ጭምር ነው። በማን ፍቅር? እስቲ በክርስቶስ ፍቅር በሉ። በማን ፍቅር? እናንተ መቼም በሰው ፍቅር ስትያዙ ታውቁታላችሁ። ይሄውና ይላሉ ወንድሞቻችን፣ እንደው በቃ አንቺን ሳስብሽ ነጋ፣ እንጀራ መብላት አቁሜያለሁ፣
ውሃ መጠጣት አልቻልኩኝም፣ እህል ባፌ ሳይዞር ያው አንድ ሳምንት አለፈኝ የሚልም አይጠፋም። እንደውም ይደውለው ምሳውን በልቶ ሲነሳ ነው አይደል? ውሸት እኮ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በረከቱ ይደርብን አንድ በምሳሌ የተቀመጠ ቃል ትዝ አለኝ። ትምህርታችን ርዕስ እንዳትረሱ። የተያዝንበት ምን ነው? ቁልጭ ቁልጭ ብላችሁ የምታዩኝ የተያዝንበት ምን እጅ? የተያዝንበት ምን? ርዕሱን እኮ ነው የምነግሩኝ። የተያዝንበት እጅ በሉኛ። አዎ ቅዱስ ጴጥሮስ የክብር ባለቤት መድኃኔዓለምን ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ካደርክበት አድራለሁ፣ ከዋልክበት ውላለሁ። ጌታ እንደሆንክ አምናለሁ፣ አምላክ እንደሆንክ ምን እላለሁ? አልቦም ቅድሜው አልቦም ድሮ የተባለ ክርስቶስ አምላክ ነው። አምላክ ነው አይደለም? ጌታ ነው አይደለም? ንጉስ ነው አይደለም? በቅድምና ያለ ከአብ ከመንፈስ ቅዱስ ጋር የሚተካከል ጌታ ነው። እና ጥያቄ ጠየቀው። ምን ብሎ? ጌታ ሆይ አብረኝ ትውላለህ፣ ንጉስ ቤተ መንግስት አለው፣ የሚፈርድበት ዙፋን አለው። አንተ ቤተ መንግስት የለህ፣ የምትቀመጥበት ዙፋን የለ፣ አንተ ሰራዊት የለ፣ አንተ ወታደሮች የሉ። ቆይ ዓለምን የት ተቀምጠ ነው የምታስተዳድረው ብሎ ጠየቀው። እየሰማችሁ ነው? መጠየቅ እኮ ይቻላል። ሰማችሁኝ አይደል? ጠየቀው። የጠየቀው ክርስቶስን ነው። አንዳንድ ጊዜ የሃይማኖት ጥያቄ ይዘው ይመጡና እህቶች ወንድሞቻችን ወደኛ ሲመጡ እንዴ አንተ ቀጣፊ መናፍቅ ልትሆን ማለት ነው ሂድ ምናምን ብለን ልናባረው እንችላለን። ከቻልን መመለስ፣ ካልቻሉ ወደሚመልሱ አባቶች መላክ ነው አይደል? እውነት አስብ። አትጠይቅ ማለት አይቻልም። ዘመኑ የጥያቄ ነው። ከጥያቄ ማብለጥ አይቻልም። ከዛ ክርስቶስን ጠየቀው። ምን ብሎ? የት ነው ዓለምን የምታስተዳድረው አለው። ጴጥሮስ ዓለምን የት እንደማስተዳድር አታውቅም፣ ዛሬ ግን ላሳይክ በቃ አለው። ምን ትጠብቃላችሁ እናንተ? የሆነ ተራራ ላይ ወስዶ ሊያሳየው ነው ብለው የምትጠብቁት? ንገሩኛ። ወደ በሰማይ በደመና ላይ ይዞት ሊሆን ይችላል አይደለም አይደል? እጆቹን ዘረጋለት። ምኑን ዘረጋለት? ይዘርጋልን አማኑኤል። የምህረት እጁን ይዘርጋልን፣ የይቅርታ እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን፣ የማይጥለው እጁን ይዘርጋልን። እጁን ዘረጋለ። ጴጥሮስ ይሄው መዳፌን አለው። ይሄው አየው እጅን። ምን ልይበት? ዝቅ በል ጎንበስ ብለ እጆቼን ተመልከት አለው። ጎንበስ ብሎ የመድኃኔዓለምን መዳፎች ሲያይ ዓለምን ሙሉ አየ። ምን ሙሉ አየ? አሁን ይሄንን ለማመን የሚቸገር ክርስቲያን እዚህ ውስጥ አይጠፋም። ይሄ ወርልድ ማፕ ታውቃለህ? የዓለምን ካርታ በእጃችሁ መሳል ትችላላችሁ? አይበቃም? ስፔስ ይበቃል? እንደው ጥሩ እንደው አርኪቴክት እዚህ ውስጥ ካለ ምናልባት እኔ እችላለሁ ሊል ይችላል፣ አላውቅም። አፍሪካን የት እንደሚያረጋት፣ ኤዥያን ሌሎቹን አህጉራት የት እንደሚያረጋ አላውቅም። የዓለምን ካርታ በእጃችን ለመሳል እጃችን በቁ አይደለም። ለጴጥሮስ ክርስቶስ ሲያሳየው በካርታ ሳይሆን ሙሉ ዓለምንና በዓለም ያለውን ህዝብ ነው ያሳየው። አያችሁ? ወይኔ እኔ ጌታ ሳላውቅ ለካ በእጅ ነው ያስከን አለው። በምን ነው ያስከን? እስካሁን ድረስ መች ገባኝ መድኃኔዓለም። እንደ እንቁላል ለካ እጅ ላይ ያስቀምጠህ ነው ያስከን። አያችሁ? እንቁላል የያዘ ሰው እንዴት እንደሚይዝ ታውቃላችሁ? ከወደቀ ምን እንደሚል በእጆቹ የያዘን አማኑኤል ከወደቅንበት እንደምንሰበርበት ያውቃል። ከወደቅን እንደምንጠፋ ያውቃል። እንዳንጠፋበት እንደ እንቁላል ተንከባክቦ የያዘን እሱ ብቻ ነው። የያዘሽ የመድኃኔዓለም እጅ ብቻ ነው። እና ከዛ ጴጥሮስ ተገርሞ እንዲህ አለ፣ ጌታዬ ሆይ እኔ ደንቆኛል፣ እጅግ በጣም ገርሞኛል። በእጅህ ዓለምን ማየቴ አስደንቆኛል። ለካ የተያዝነው በእጅህ ነው። ዓለምን እንደ ተራ ነገር በእጅ ያውም እኮ ዓለም በእጅ ሙሉ አይደለችም። እንድቻርገ ተሰፍራታለህ፣ እንድቻርገ ትጨብጣታለህ። ላጥፋ እያለ የሚዝት ዓለምን ማጥፋት የሚችል መሳሪያ አለኝ እያለ የሚዝተውን እግዚአብሔር ሊያጠፋው ይችላል? አይችለውም። ዓለምን የሰራው ማን ነው? እኛ ሸክላዎቹ ነን። ሰሪያችን ብቻ ነው ሊያፈርሰን የሚችለው። እኛን ማጥፋት የሚችለው ባለቤቱ ብቻ ነው። እኛ ባለቤት የሌለን ሰዎች አይደለንም። በእኛ ሰውነት ላይ የሚያዝ ሰው አለ፣ የሚያዝ ጌታ አለ። አያችሁ? የሚፎክሩብን አሉ፣ የሚያዘው ግን ሌላ ነው። የሰማችሁኝ ነው? ለመግደል የሚፈልጉ አሉ፣ ደግሞ እኛን የሚጠብቅ ደግሞ በሰማይ አለ። እና
ጴጥሮስ ጥያቄውን ቀጠለ። ጌታ ሆይ እንግዲህ ዓለምን አሳይተኛል በእጅ ባክህን እምቢ አትበለኝ፣ ለአንድ ቀን ዓለምን ላስተዳድር በእጄ ስጠኝ አለው። በምን ይስጠኝ? ጴጥሮስ ችኩል ነው በጣም። አንድ ቀን ቢሰጠው ይሄን ገልብጦን ያደርግ ነበር። የሰማችሁ ነው ወገኖቼ? እንደው ለሆነ ሀገር መሪ እንደው ለአሜሪካ ወይ ለኢራኑ መሪ ብንሰጥ ለአንድ ቀን ምን ልንሆን እንደምንችል አስባችሁታል? ለአንድ ቀን ቢሰጠን የሚፈልገውን አገር አስቀምጦ የሚፈልገውን ከተማ በአንድ ቀን ያጠፋ ነበረ። እስቲ ያልጠፋ ነው በሉ። አይሰማም? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እና ጴጥሮስ ለአንድ ቀን ዓለምን ላስተዳድር ስጠኝ ሲለው የሸክላ ብርጭቆ ውስጥ ውሃ ይዘህ ና አለው። ስለ ውሃ አውርቶታል ጴጥሮስ? ንገሩኝ እንጂ ስለ ውሃ ጠይቋል? አልጠየቀም። የጠየቀው ዓለምን ላስተዳድር በእጄ ስጠኝ ነው ያለው። የሸክላ ብርጭቆ ውስጥ ውሃ ሞልተ አምጣልኝ አለው። ጴጥሮስ ውሃውን ሳመጣ ነው ዓለምን የሚሰጠኝ ብሎ ውሃ ፍለጋ ወደ ወንዝ ወረደ። ወንዝ ሄዶ በሸክላ ብርጭቆ ውስጥ ውሃ ይዞ ወደ ክርስቶስ ቀረበ። ጌታ ይኸውና በሸክላ ብርጭቆ ውሃ አምጥቻለሁና ዓለምን ስጠኝ አለው። ቆይ ጴጥሮስ ውሃውን ጠጣው አለው። ጴጥሮስ ጠማኝ የሚል ምንም ጥያቄ አላቀረበም። በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበና ውሃውን ለመጠጣት ጴጥሮስ አፉ ላይ ሲያስቀምጠው ክርስቶስ እፍ አለበት ይላል። ምን አለበት? ጴጥሮስ አንቀላፋ። በዛ ቅጽበት ምን አለ? ሲያንቀላፋ ሳይጠጣው በእጁ የተያዘውን ሸክላ ወደቀ። ሸክላ ከመሬት ሲወድቅ ድምፅ አለው አይደል? ከሽ የሚል ድምፅ ከእንቅልፍ ያነቃል። ልጆቻችሁ ቤት ውስጥ ሸክላ ብርጭቆ ሲኒ ይሰብራሉ አይደል? ተቸግራቸዋል መሰለኝ። ለምን እንደሚሰብሩ ታውቃላችሁ? አጥፊ ሆነው እኮ አይደለም፣ ድምፁ ስለሚያስደስታቸው ነው። ታውቃላችሁ? ከሽ የሚለው ድምፅ ለነሱ የመጨረሻ ሌላ ዓለም ነው። ድምፁን ነው የሚፈልጉት። እንደሚቆርጥ አያውቁትም፣ ሌላውን አያውቁትም። እነሱ የሚፈልጓት ሳውንዷን ነው። ይሄ ገብቷቸዋል? እንደው የቤቱን ዕቃ ጨረሰ ብላችሁ ልጃችሁን ገና ያልጠነከረ ልጃችሁን በመደብደብ ላይ ያላችሁ ሰዎች ወይ ሲኒያችሁን ደብቁ ወይ ጉዳዩን ተረዱት በደንብ። እግዚአብሔር ከሁላችን ጋር ይሁን። ወደቀበት ጴጥሮስ። ከዛ ከእንቅልፉ ሲነቃ ውሃውን አልጠጣውም። አየህ ጴጥሮስ አለው፣ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንድ ቀን ላንተ ብሰጥህ በእንቅልፍ ትገለብጣት ነበር አለው። አሁንም ያልጠፋ ነው በሉ። በእጁ ስላለን ነው ያልጠፋ ነው። በምሕረቱ ስለተከደንን ነው። ክብር ምስጋና ለአምላካችን ይሁን። የተያዝንበት እጅ የምህረት እጅ ነው ወገኖቼ። እስቲ እቺን የመጨረሻ አጥሩልኝ። የተያዝንበት እጅ በሉ። የምን እጅ ነው? የምህረት እጅ ነው። ምህረት ማለት ምን ማለት ነው? ምህረት ማለት የሚገባንን ቅጣት ወይንም ሞት አስቀርቶ የማይገባንን ጸጋ ወይንም ደግሞ ሕይወት መስጠት ነው ምህረት ማለት። አያችሁ? ቅጣት ለሚገባው ደግነት፣ ሞት ለሚገባው ቸርነት ማድረግ ምህረት ነው። ይሄንን የሚያደርገው ደግሞ ማን ብቻ ነው? ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና ምሕረቱ ለዘላለም ነው። አው የእግዚአብሔር ምሕረት ለዘላለም የሆነ ነው። ለዘላለም ይቅር ያለን ለዘላለም በምሕረቱ ባለጠጋ የሆነ እግዚአብሔር ብቻ ነው። በምሕረቱ ባለጠጋ ብቻ ነው። ማን ብቻ ነው? በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ የአንድ ሴት ታሪክ ብዙዎቻችሁ ታውቃላችሁ። በብዙ አባቶች መምህራን ተሰብካቸዋል። ታሪኩን ለማንሳት ሳይሆን የተያዝንበት እጅ ምን እንደሆነ እንድታውቁ ሁለት ነገሮች ብቻ ተናግሬ ትምህርቴን ተቀልላለሁ። እግዚአብሔር ከሁላችን ጋር ይሁን። ይገርማችኋል፣ እዚህ የዮሐንስ ወንጌል ምዕራፍ 8 ላይ ዘመኗን በኃጢአት የጨረሰች አንድ ሴት ታሪክ ነው። ታውቋታላችሁ። በምንዝር የተያዘች ሴት ነው ብሎ መጽሐፉ የሚጀምረው። በምን የተያዘች? አንዳንድ ጊዜ በስራችን ዓለም ትገልጠናለች አይደል? በዝሙት የሚሰሩ ሰዎች ታርጋ ተለጥፎባቸዋል፣ በስማቸው አይጠሩም። አንድ ቀን ሲሰርቅ የተገኘ ሰው በስሙ አይጠራም፣ ሌባው ይባላል። እና ይህችም ሴት ስም አላት፣ ከሰው ወገን ተፈጥራለች፣ ማህበረሰብ ያገለላት ሴት ናት። መጽሐፍም በግብሯ በምትሰራው ስራ ዘማ ብሎ ጠርቷታል። ወገኖቼ ዝሙት ቅድስናን ይነጥቃል፣ ሕይወትን ያበላሻል። እውነት ሐሰት? በትዳራችሁ ላይ ሌላ ነገር የምታደርጉ
ሚስታችሁ ትበቃችኋለች። በባልሽ ላይ ሌላ ነገር የምታረጊ ባልሽ ይበቃሻል። ቅድስናችሁ እንዳይነጠቅ በእግዚአብሔር ፊት ስትቆሙ እርቃናችሁን ነው የምትቆሙት። እግዚአብሔር ላያየን ይችላል። ጨለማ ላይ የምንሰራው ብዙ አለ። እግዚአብሔር ድንኳን አይሸፍነውም። በቤት ውስጥ ተከድነን ሰው አላየንም ብለን እንጠነቀቃለን። እግዚአብሔር እንዳየን ግን ስንቶች ዘንግተናል። ሰው የሚደበቀው ሰው እንዳያየው እንጂ እግዚአብሔር እንዳያየው አይደለም። እግዚአብሔርማ ጨለማ አይሸፍነው። ይህች ሴት ዝሙት ትሰራለች። ከዚህ ሴት ጋር በተለያየ ጊዜ በተለያየ ቦታ ኃጢአት ያልሰራ የከተማ ወንድ አልነበረም። ሴት ልጅስ ወንድ ካላገኘች እንዴት ዝሙት ትሰራለች? ወንዶቹ የት ሄደው ነው ሴቷ ብቻ የምትሰደበው? ያስነወሯት፣ በተለያየ ጊዜ ከሷ ጋራ ብዙ መጠጥ እያጠጧት፣ ገንዘብ እየሰጧት፣ ኃጢአትን ሲያሰሯት የነበሩ እነዛ ወንዶች የት ገቡ? አያችሁ? ሴት ብቻዋን ለምን ትወቀሳለች? አብሯት የተጋደሙት የት ሄደው ነው? አብሯት ኃጢአት የሰሩት የት ጠፍተው ነው ብቻዋን የምትሰደበው? አያችሁ? ሀገር ሁሉ መንደር ሁሉ ቡና መጠጫ ያደረጋት። በኃጢአታቸው ምክንያት ከተማው ያገለላቸውን ሰዎች እናውቃለን። ሰፈር ውስጥ እድር አትገባም፣ ጽዋ ከኔ ጋር አትጠጣም፣ ማይበር ከኛ ጋር አይገቡም ብለን በኃጢአታቸው ምክንያት ያገለልናቸው ሰዎች አሉ። ቀድሞውን ግን የእግዚአብሔርን መንግስት እንደሚወርሱ እንዳትጠራጠሩ። እናንተ ሳትመለሱ እነሱ የተመለሱ ቀን፣ እነሱ ወደ እግዚአብሔር የተመለሱ ቀን እኛ ቤቱ ከምንመላለሰው በላይ ልባቸው ለእግዚአብሔር ቅርብ ነው። ማታ ኃጢአት ይሰሩና ጠዋት እኮ ተደብቀው ቤተክርስቲያን መተው አልቅሰው ነው የሚሄዱት። እኛ ግን ቤቱ ስላለን ኃጢአት እየሰራን አንድ ቀንም ንስሐ አልገባንም። ይሄው የሰው ቁንጮ እየነጨን የሰው ጎፈሬ እያበጠርን ዘመናችን አጠረብን። ይሄው ዛሬም ስለ ሰው ነው የምንፈተፍተው። የሰው ቤት እናንጎዳጉዳለን። ያ ሰው ንስሐ ገብቶ እግዚአብሔር ይቅር እንዳለው እንኳን ዘርግተን የሰው በደል እናወራለን። እና ይቺ ሴት ኃጢአት ሰራች፣ በቃ ከተማው ሁሉ አውቋል። አብሬያት ሰራው የሚል ግን ሰው የለም። በዘመኑ ቋንቋ ለወይሮች ናቸው፣ ህግ ያጠኑ ሰዎች ታውቃላችሁ። ይሄ ወንጀለኛ መቅጫ ነው የሚያወሩት። ራሱ አንድ ቀን የምህረት ቃል የላቸውም። ስለ ቅጣት ነው የሚያወሯቸው፣ ስለ እስር ነው የሚያወሯቸው። ቤተክርስቲያን በሉ እስቲ ከኔ ጋር አይዟችሁ። ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። የበደለው ይኸው ገብቷል። ይኸው ቋንጃ የቆረጠ የሰረቀው የቀማ ያመነዘረው ይኸው አለን ሁላችንም። ፍርድ ቤት ብትሆንማ እንከሰስ ነበር አይደል? ፍርድ ቤት ቢሆን ብንወነጀል ነበር በሰራ ነው። ሐኪም ቤት ስለሆንን ግን መድኃኒት እያገኘን ነው። ለኃጢአታችን መድኃኒት፣ ለበደላችን መድኃኒት እያገኘን ነው ያለነው። እና አንድ ቀን እንደተሰበሰቡ የሙሴን ህግ እናውቃለን የሚሉ ጻፍት ፈሪሳውያን በምንዝር ወደ ተያዘችው ቤት ሊሄዱ ቀጠሮ ያዙ። ይቺ ሴት በቀን በሯን ከፍታ አታውቅም። አንድ ቀን በሯ በቀን አይከፈትም። ድንገት እንኳን እግር ጥሏት ገበያ የሚበላ ፍለጋ ገበያ ብትወጣ ያያት ሁሉ ይሰድባታል። አንቺ ነውረኛ፣ አንቺ ዘማ፣ አንቺ ነውረኛ፣ አንቺ ኃጢአተኛ እያሉ ሁሉ ሰው ይሰድባታል። ስለዚህ እየተሸማቀቀች ነው ወደ ቤቷ የምትመለሰው ይቺ ሴት። ስለዚህ ያላት አማራጭ በር ዘግታ ቀን ትውላለች። ልክ ሲመሽ ደግሞ ሰው የሚፈልጋት ሲመሽ አይደል? ንገሩኝ እንጂ ለኃጢአት የሚፈልጓት ቀን ሳይሆን ማታ ነው። ቀን ያልፈለገ ጓደኛ ሲመሽ በርሜል ሙሉ ድራፍት ሊጋብዝ የሚፈልግ ከሆነ እሱ ጓደኛ አይደለም። ሲርብ እንጀራ ላይ ገዛልህ ቁርስ ሊያበላ ያልፈለገ እንጀራ ምሳ ሊጋብዝ ያልፈለገ ሰውዬ ሲመሽ ከፈለገማ እሱ ጓደኛ አይደለም። እሱ አጥፊ ነው። አጥፊያችሁ የሚፈልጓችሁ ከ10 ሰዓት በኋላ። እንዲህ አይነት ጓደኞች ያሏችሁ ሰዎች አስቡበት። እሱ ጓደኛ አይደለም፣ ጉደኛ ነው። ነገ የሚመጣው መዘዝ ብዙ ነው። ክፉ ጓደኛ መልካሙን አመል ያጠፋል ነው የሚለው ቅዱስ ጳውሎስ። በክፉ ባልንጀርነት ከመቅደስ የራቃችሁ ሰዎች፣ በክፉ ጓደኝነት የተነሳ ትዳራችሁን የበተናችሁ ሰዎች፣ በክፉ ጓደኝነት የተነሳ ከቅዱስ ቁርባን የወጣችሁ ሰዎች፣ ከንስሐ አባታችሁ የራቃችሁ ሰዎች፣ የኮበለላችሁ ሰዎች፣ በእግዚአብሔር ጭምር ያመጽን ሰዎች አለ እና አንድ ቀን በቀን ተንኳክቶ የማያውቀው በሯን ማአት ከሳሾች ድንጋይ ይዘው ቤቷ ሄዱና በሯን በኃይል ማንኳኳት ጀመሩ። እሷ ድፍት ብላ ታለቅሳለች። ማታ የሰራችውን ኃጢአት እያሰላሰለች ራሷን ትረግማለች።
እነሄ ነው ህይወቴ እግዚአብሔር ሆይ ብሞት ይሻለኛል እያለች ሞቷን ትመኛለች። ድንገት በሯ ተንኳኳ። በሯ እንደሚንኳኳ ታውቃለች። የኔ ቤት ግን አይደለም አለች። ለምን? በቀን ፈላጊ የለኝማ። ማን ሊጠይቀኝ? የቱ ዘመዴ ፈልጎኝ በላሽ አልበላሽ የሚለኝ ሰው የለኝ። አይዞሽ ከዚህ መንገድ ትወጫለሽ ብሎ የሚያጽናና ባልንጀራ የለኝ። ወደ ቅድስና ወደ ንስሐ የሚወስደኝ ወደ ካህን የሚያስጠጋኝ ሰው የለኝ። ማን ፈልጎኝ በቀን ይሄማ የጎረቤት በር እንጂ የኔ ቤት አይደለም ብላ ዝም ብላ ተኛች። ድጋሚ በሯ በኃይል ተንኳኳ። የኔም ቤት ማን ነው ዛሬ? እንዴት ያለው ሰው ነው በሬን ያንኳኳ ብላ ሄዳ በሯን ስትከፍት አንድ ሰው አይደለም፣ ሁለት ሰው አይደለም፣ በጣም ብዙ ሰዎች በር ላይ ቆመዋል። ያውም ድንጋይ የያዙ ሰዎች። ሁሉን በዝምታ አየቻቸው። እነሱም ዝም ብለው ያዩዋታል። ማታውቀው ሰው እዛ ውስጥ የላትም። በተለያየ ቀን ከሷ ጋር በኃጢአት የወደቀ ነው። ታዘበቻቸው ሁሉንም። አንተን በዚህ ቀን አውቃለሁ፣ አንተ በዚህ ቀን አላለቻቸው። እየተዋወቀች የተዛዘበች ዝም አለችና ምን እንደፈለጉ እነሱ ነገሯት። ከተማችን በአንቺ ኃጢአት ተጠራ፣ ከተማችን በአንቺ ዝሙት ምክንያት ስሙ ጠፍቷል። ስለዚህ ወደ ፍርድ አደባባይ ትሄጃለሽ፣ ፍርድ ታገኛለሽ፣ በሞት እንገላገልሻለን፣ በይ ተቀጥ ያሏት። ሰማችሁኝ አይደል? እንደምትሞት ካወቀች በሯንስ ለምን ተዘጋዋለች? የምትመለስበት ቤት ቢሆን በሯን በስርዓት ቆልፋው ትወጣ ነበር አይደል? እንደማትመለስ ጠላት እየነገራት ነው። በእጃችን ገብተሻል አሏት። በምንሽ ገብተሻል? በምንሽ ገብተና? በእጃችን ገብተሻል፣ በእጃችን ወድቀሻል። ይሄንን ቀን ነበር የምንጠብቀው። ዛሬ ከእጃችን የሚያድንሽ ማንም የለም አሏት። የትምህርታችን ርዕስ የተያዝንበት እጅ፣ የተያዝንበት ጠላት ምን አላት? በእጃችን ገብተሻል፣ በእጃችን ወድቀሻል አሏት። የት ነው የሚወስዱኝ? ቶሎ በገደሉኝ ከዚህ ህይወት ይሻለኛል ሞት ብላ ለመሞት ራሷን አዘጋጅታ በየቀኑ ከማታውቀው ሰው ጋር ኃጢአት መስራት የሰለቻት ሴት፣ በየቀኑ ቀለማ ቀለም መቀባትና ልብሰ ዝሙት መልበስ በጣም የሰለቻት ሴት ናት። አያችሁ? ስለዚህ ሞት ይሻለኛል፣ ለኔ መገላገያዬ ነው፣ ከዚህ ህይወትማ ሞት ይሻለኛል ብላ ተስፋ ቆርጣ ትሄዳለች። ገፍተው 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 ፍርድ ሸንጎ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር አደረሷት፣ መድኃኔዓለም ጋር አደረሷት። ንጹህ ነኝ ብሎ የሚያምን ሰው ካለ፣ ዝሙት የለብኝም ብሎ የሚያምን ሰው ካለ ፈቅጃለሁ፣ በያዛችሁት ድንጋይ ቀድሞ ይውገራት አለ። ማን ነው ንጹህ? አለ ንጹህ? አለ ንጹህ? ሰማይ ይኮነ ንጹህ በቅድሜው እኮ ሰማይ በእግዚአብሔር ፊት እንኳን ንጹህ አይደለም ተብሎ ተጽፏል። እና እንዴት ያደርጉ? ጨነቃቸው። ድንጋያቸውን በክርስቶስ እግር ስር እያስቀመጡ ዝም ብለው የሚያደርገውን ይጠብቃሉ። ክርስቶስ ወደ መሬት ጎንበስ አለ ይላል። ወደ ምን? ወደ መሬት። ማጎንበስ የነበረባት እሷ አጎነበሰ። እሷን ቀና ሊያደርግ አንገት የደፋችውን የተሰደበችውን በዛ ህዝብ መካከል ኃጢአቷ የተገለጠባትን ሴት በደሏን ሊከድንላት እሱ ጎንበስ አለ። አዎ በመስቀል ላይ እንዲህ ብሎ አይደል? ጎንበስ ብሎ አይደል እኛን ቀና ያደረገን? ቀና ያደረጋችሁ ስራ አይደለም፣ ቢዝነሳችሁ አይደለም፣ እሱ ነው ቀና ያደረገን። ቀና ያወጣልን መድኃኔዓለም ብቻ ነው። እውነት ሐሰት? እውነት። እና በጣቱ ወደ ምድር መጻፍ ጀመረ ይላል። ምንድነው በጣቱ የሚጽፈው? አሸዋ ላይ፣ መሬት ላይ፣ አፈር ላይ። ይሄው እንደው መቼም ታውቃላችሁ፣ ኮምፒውተር ታውቃላችሁ አይደል? ኮምፒውተር ማያውቅ ሰው አለ? ኪቦርድ ላይ ሲጻፍ ነው ስክሪን ላይ የሚነበበው። ምድሪቱን ኪቦርድ፣ ጣቱን መጻፊያ፣ የነሱን ግንባር ስክሪን አድርጎ ፋይል ነው የሚበረብረው። የሷን አይደል የገለጡት? የእናንተን በኔ እጅ ነው ብሎ ክርስቶስ የነሱን ኃጢአት ገለጠባቸው። ኪቦርዱ ላይ ሲጻፍ ስክሪኑ ላይ እንደሚነበብ ምድሪቱ ላይ ሲጽፍ የነሱ ግንባር ላይ ስክሪን አድርጎ ኃጢአታቸውን ለጥፈባቸው። ሁሉ ኃጢአት የሰራ ነው። አንዱ ላይ ነፍሰ ገዳይ ይላል፣ አንዱ ሌባ ይላል፣ አንዱ ቀማኛ ይላል፣ አንዱ ዘማ ይላል። ሁሉ አንዱ የአንዱን ኃጢአት ልክ እንደ መስተዋት ያነባል። አንዱ የአንዱን ሲያይ ሲደነግጥ፣ እዚያኛው ደግሞ የዚህን ሲያይ ሲደነግጥ፣ ከሳሾች ድንጋያቸውን እያስቀመጡ ከሊቅ እስከ ደቂቅ ውልቅ 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 እያሉ ድንጋያቸውን አስቀምጦ ጠፉ። ቀና ብሎ ሲያይ አንድ ሴት ብቻ ነው ያለችው። ማን ብቻ? የሷን ኃጢአት የገለጡ ጠፉ፣ ተገለጠባቸውና። ሰማችሁ አይደል? የሷን
ኃጢአት ደግሞ የከደነላት ቀና ብሎ አያት። በምህረት ቀና ብሎ ይነና አማኑኤል ቀና ብሎ አያት። ከሳሾችሽ ሊገሉሽ ድንጋይ የጨበጡት ወዴት አሉ አላት። ጌታ ሆይ እኔ ካንተ ጋር ብቻ እንደሆንኩ አውቃለሁ። እናንተ ከማን ጋር ነው ያላችሁት? ኑሮ የሚሰምረው ከማን ጋር ነው? ትዳር የሚቀናው ከማን ጋር ነው? ንግድ የሚስተካከለው ከማን ጋር ነው? ጤና የምናገኘው ከማን ጋር ስንኖር ነው? እኔ ጌታ ሆይ ጠላቶቼ ተበተኑት በአንተ እጅ ስለወደቅኩ ነው። ከሳሽማ በእጃችን ወድቀሻል አሉኝ። የወደቅኩት በጠላት እጅ ሳይሆን በአንተ እጅ ላይ ነው። አንተ ደግሞ መሐሪ ነህ። እንደ ሌሎች ገፍተህ አትጥልም፣ የወደቁትን ታነሳለህ እንጂ አትጥልም። በማይጥለው እጅህ ላይ ወደቅኩኝ፣ በምህረት እጅህ ላይ ወደቅኩኝ፣ በይቅርታ እጅህ ላይ ወደቅኩኝ። መድኃኔዓለም እንደ ጠላት አይደለህም፣ መሐሪ ነህ። አቤት አቤት የትዕግስቱ ብዛት፣ አቤት ቸርነቱ መድኃኔዓለም። እንግዲያውስ እኔ አልፈርድብሽም አላት። እንዳይፈረድባችሁ አትፍረዱ። አልፈርድብሽም በሰላም አላት። እስቲ በሰላም በሉ። ወደ ቤትሽ ግቢ። ምን ቤቷ ውስጥ ምን ሰላም አለ? ዝሙት የምትሰራበት ቤት ነበር። እኔ አምላክሽ ሰላምሽ ክርስቶስ ቤትሽ ገባው። ዘግተሽ የምታለቅሽበትን ቤት ከፍተሽ የምትኖሪበትን ቤት ሰራውልሽ ሲላት እኮ ዘግተሽ ነበር የምታለቅሽበት፣ የምትደሰችበትን የትዳር ምዕራፍ ከፈትኩኝ። ቤትሽ አባወራ አልነበረውም፣ ትዳር አልነበረሽም፣ ልጅ አልነበረሽም። የልጅ በር ተከፈተልሽ፣ የትዳር በር ተከፈተልሽ፣ ቤትሽ የሰላም በር ተከፈተልሽ። እንደገና ቆምኩሽ። ያቆመሽ የኔ እጅ ነው፣ የኔ እጅ ደግሞ አይጥልሽም። ወደ ቤትሽ ሂጂ፣ እንደገና ትኖሪያለሽ። እንደገና እድል ሰጥቶ ያቆመን አማኑኤል ነው። ክብር ለስሙ ይሁን። እንደገና ያቆመን ማን ነው? ማን ነው? እግዚአብሔር ነው። ሁለተኛውን አባት ብቻ ልንገራችሁና ትምህርቴ ልጠቅልል። ትምህርቴ ካለቀ ግን ሰዓት ካለቀ አቆማለሁ። እግዚአብሔር ከሁላችን ጋር ይሁን። የአንድ አባት ታሪክ ነው። በጣም ስለሚገርመኝ ምናልባት ሰንክሳር መቼም ታውቃላችሁ። በዚህ ዘመን ሰንክሳር ትሰማላችሁ? ቤታችሁ ውስጥ ሰንክሳር ያላችሁ የላችሁማ? ምንድነው ሰንክሳር ልትሉኝ እንችላላችሁ። በየቀኑ ያለው የቅዱሳንን ታሪክ ነው የምትሰሙበት ስብስብ ማለት ነው ሰንክሳር ማለት። እና ቅዱስ ኤላውትሮስ የሚባል አንድ በቅድስና በሰማዕትነት በጵጵስና የተሾመን የአንድ ወጣት ታሪክ ነው መነግራችሁ። እንዳትረሱ። በእግዚአብሔር እጅ የተያዘን ሰው ነው መነግራችሁ። በማን እጅ? ኤላውትሮስ በዘመኑ ሰማዕታት በዘመነ ሰማዕታት በፈተናና በመከራ ዘመን የተገኘ ሰው ነው። በተለይም በሮም ብዙ ክርስቲያኖች ይገደሉ በነበረበት ዘመን ክርስቶስን ማምለክ ወንጀል ነው ተብሎ ሰዎች በአደባባይ በሚገረፉበትና በእሳት በሚጠበሱበት በፈላዋ በሚቀቀሉበት በዛ ክፉ ዘመን ላይ የተገኘ ሰው ነው። እናትና አባቱ ኤላውትሮስን አንድ ልጅ ነው የወለዱት፣ ሌላ ልጅ የላቸውም። እየሰማችሁኝ ነው? ኤላውትሮስ አሉት እኛ በሰማዕትነት ክርስቶስን መስክረን አንገታችንን ለሰይፍ እንሰጣለን፣ በመንግስተ ሰማያት ደግሞ የከበረውን ሀገር እንወርሳለን። ሰማችሁኝ? ከኔ ጋር ናችሁ? እንደው ረጅም ሰዓት ይዣቸዋለሁ፣ ይቅርታ አድርጉልኝ። ያለ ዛሬም አልመጣሁባችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እኛ እንሞታለን፣ ላንተ ምናወርስህ ሃይማኖት ነው አሉት። ምንድነው? እስቲ ዛሬ ወደ ቤት ግቡና አባቶቼ ልጆቻችሁ ከትምህርት ሲመጡ ቁጭ አድርጓቸውና ልጄ ይሄ ቤት ታውቃለህ በስምህ ነው ያለው፣ እኔ ባልፍ ይሄ ቤት የናንተ ነው፣ ግን ላንተ ለልጄ ከዚህ ቤት የተሻለ ነገር ላወርሳ አስቤያለሁ በሉት። በጣም ክው ብሎ ነው የሚደነግጠው ልጃችሁ፣ እርግጠኛ ነኝ። ወይኔ አባዬ ምን የደበቀው ሊሰጠኝ ነው ብሎ ይጠብቃል። ከዛ አይ ሌላ ነገር እንዳትጠብቅ ሃይማኖት ነው፣ ይሄንን ቤት ላንተ አላወርስም፣ ለሌሎችም ልጆች አላወርስም፣ ይሄ ቤት የእግዚአብሔር ነው፣ ከሞትኩ በኋላ የእግዚአብሔር ነው የሚሆነው ብላችሁ ብትነግሩ ይኸውላችሁ እንደወጣ ከቤት የህግ አማካሪዎች ጋር ሄዶ ማመልከቻ ጽፎ ፍርድ ቤት መጥሪያ ይዞልን ይመጣው። የሰማችሁ ነው? እናቱን አቃጥሎ ውርስ ለመውረስ የሚፈልግ ልጅ አለበት ዘመን። አባቱን መግደል የአባቱን ጉሮሮ ማነቅ የሚፈልግ ትውልድ ባለበት ዘመን እንዲህ ብላችኋቸው። አቤት በዘመነ ሰማዕታት የተገኙት የነ ቅዱስ ኤላውትሮስ ዶ በረከታቸው ይደርብን። ሃይማኖት ነው ምናወርስ፣ ክርስቶስን የሚያክል ሀብት፣ ክርስቶስን የሚያክል መዝገብ ምን ከዚህ በለጠ ምን ሀብት አለ?
እኮ ሀብታችን ነው ክርስቶስ። አያችሁ ክሱን ነው የምናወርሰው አሉት። ደስ አለው። አያችሁ ይሄንን ቤት መኖሪያ ቤታችንን ለቤተ ክርስቲያን እንሰጣለን፣ አንተም ደግሞ ለአንድ አባት ቤተ ክርስቲያን ወስደን እንሰጣለን። ስለዚህ እባክህን ክርስቶስን ካድ የሚል ንጉስ ከተነሳ እንኳን አንተ አምነኸው እንድትሞት እኛን እንድትመስል ክርስቶስን በሞቱ በኩል እንድትመስለው አደራ እንልሃለን አሉትና አባትና እናቱ አብርሃም ለተባለ ጳጳስ እጁን ወስደው ሄዱና ሰጡት ኤላውትሮስን። ከኔ ጋር ናችሁ? አባ አብርሃም ያደራ ልጄ ነው ብለው ተቀበሉት። እናትና አባት ክርስቶስን መስክረው በሰማዕትነት አለፉ። እኛ አባት በራእይ አንድ ነገር እግዚአብሔር ገለጠላቸው። ይሄንን ወደ አንተ የመጣውን ሕፃን አስተምረውና ዲቁና ሾመው፣ ጳጳስ ሆኖ አንተን የሚተካህ እሱ ነው። ሌሎችን ብዙ ክርስቲያኖችን ብዙ ካህናት ይታረዳሉ፣ ይገድላሉ። የሚገድሉትን ደግሞ ሌሎችን ካህናት የሾመ ክርስቲያንን የሚያበዛ ልጅ እሱ ነው። በወንጌል አስተምሮ በስብከተ ወንጌል ዓለምን ያጣፍጣል። እየሰማችሁ ነው። የጣዖትን ቅሬታ ያስወግዳል። ብርቱ ወንጌላዊ ነው። ሀብተ ፈውስ የተሰጠው ልጅ ነው። ብዙዎች በጸሎቱን ይፈውሳቸዋል። ይህን ነገረው እግዚአብሔር። አባ አብርሃም ያየውን ራእይ ተመልክቶ ኤላውትሮስን በልዩ ሁኔታ እያስተማረ አሳደገውና በ17 ዓመቱ ዲቁና ሾመው። በስንት ዓመቱ? በ17 ዓመቱ። በ18 ዓመቱ አመነኮሰው። በ19 ዓመቱ ቅስና ሰጠው። አሁን በእኛ ዘመን ቢሆን ሰልፍ ትወጣላችሁ። ሀገረ ስብከት ባነር አስረታችሁ የምትሄዱት የሰማችሁና እንዴት ልትሉ ትችላላችሁ። እና በ20 ዓመቱ መነኩሴ ሆነ። ባነው በ19 ዓመቱ መነኩሴ ሆነ። በ20 ዓመቱ ጵጵስና ተሾመ። በስንት ዓመቱ? ለምን እንዳትሉ ዘመኑ ዘመነ ሰማዕታት ነው። ሰማችሁኝ አይደል? ሊቀ ጳጳሱ ሲያልፍ መስክሮ ሲያልፍ በሰማዕትነት ተከልሎ ሲያልፍ ያ ደግሞ ጳጳስ ሌሎችን እንዲያሳምን ሌሎችን ካህናት እንዲሾም ነው። በ20 ዓመቱ ጳጳስ ተደረገ ማለት ነው። ከዛ መቼም ሀገራቸው ሮም የግፍ ቦታ ስለነበረች ክርስቲያኖች የተገደሉ የታረዱ ስለነበረ በዚህ ምክንያት ጵጵስና ተሾመ። ስብከተ ወንጌል ይሰብካል። ልክ እንደናንተ እንደተቀመጠ ህዝቡን ሁሉ በወንጌል ያስተምራልና እንዲህ ይላቸዋል። እናትና አባቶቼ እኔን የሰጡኝ በእግዚአብሔር እጅ ላይ ነው ያስቀመጡኝ። በማን እጅ ላይ? እኔን የያዘኝ እግዚአብሔር ነው። እኔን የያዘኝ እግዚአብሔር እናንተንም የያዛችሁ ይላቸዋል። እኔ በእግዚአብሔር በፍቅሩ ታስሬያለሁ። እኔን በፍቅሩ ገመድ ያሰረ እግዚአብሔር እናንተን በፍቅሩ ገመድ ይሰራችሁ ይላቸዋል። በቃ የያዘን እጅ እግዚአብሔር ነው እያለ ህዝቡን ያስተምራል። አላውያን ነገስታት ይመጣሉ። ክርስቶስን ካዱ የሚሉ ይነሳሉ። ዓለም ከምትመዝንላችሁ ወርቅ ይልቅ፣ እስቲ ይህንን ቃል በሉ፣ ዓለም በሉ፣ ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀን የድል አክሊል ይበልጣል። ይበልጣል አይበልጥም? ከስልጣናችን መንግስተ ሰማያት አይበልጥም እንዴ? በመንግስተ ሰማያት የምናገኘው ክብር አይበልጥም እንዴ? ይበልጣል። ይሄንን እያለ እያስተማረ ከቃሉ ከአንደበቱ የሚወጣው ቃል ህመምተኞችን ይፈውስ ነበር። ምኖችን ይፈውስ ነበር? ህመምተኞችን። ሽባ የነበሩ ሰዎች ይተረተራሉ። እውር የነበረ ሰው አይኑ ይበራለታልና በሀገሩ ሁሉ ላይ ተአምሩ ተነገረ። የሰማችሁ ነው። ዝና ሁሉ በአገሩ ላይ ወጣ። ኤላውትሮስ ወንጌል እያስተማረ ህዝቡን ሁሉ ይፈውሳል የመባሉ ዜና ሀገረ ገዢው ሰማ። ማን ሰማ? ሀገረ ገዢው ሰማና አንዱን ወታደር ጠራው ንጉሱ። ኤላውትሮስ የሚባል አንድ ወጣት ጳጳስ አለ። ይሄንን ጳጳስ ብዙዎችን በክርስቶስ እያሳመነ ነው። ብዙዎችን ወደ ክርስቶስ መንግስት እየማረከ ነው። ስለዚህ ደግሞ እውራንን እያበራ ለምጻም እያነጻ ጎባጣ እያቀና ሽባ እየተረተረ ነው። ተአምር እየሰራ ህዝቡ ሁሉ እየተከተለው ነውና ወደ እኔ ሲያምጣው ለጥያቄ ፈልገዋለሁ አለው። ስንት ወታደር? ከኔ ጋር አይደላችሁ ማለት ነው። ስንት ወታደር? አንድ ወታደር እንዲህ ብሎ ተናገረ። የሰማችሁ ነው። ንጉሥ ሆይ የምትልከኝ ወደ ወጣቱ ጳጳስ ወደ ኤላውትሮስ ነው። ኤላውትሮስ ደግሞ አንድ ሰው አይደለም እኮ አለው። ስንት ሰው አይደለም? እኔ ደግሞ ሰይፍ ቢዝ ጦር ቢዝ ጋሻ ቢኖ በፈረስ ብቀመጥም አንዱን ኤላውትሮስን ማምጣት አልችልም። ኤላውትሮስ ብቻውን አይደለም። ኤላውትሮስ የያዘ እጅ አለ። ኤላውትሮስን ነጥቆ ማምጣት አይቻልም።
ስለዚህ ብቻውን ስላልሆነ ሌላ ወታደር ጨምርልኝ ያለው። ኤላውትሮስ እኮ ወታደር ኖሮት አይደለም፣ ቦዲጋርድ ኖሮት አይደለም። ኤላውትሮስ ያለው እግዚአብሔር ነው። ከሺህ ሰራዊት አንዱ እግዚአብሔር አይበልጥም? ታዲያ እሱን ተማመኗ፣ እሱን ተደገፏ። ሳይታገል የሚጥለው እግዚአብሔር፣ ሳይወረውር የሚመታው እግዚአብሔርን እሱን ይዞታል። ከወታደርም እንኳን ከተዛተ ሰማችሁኛል፣ ከተወረወረ የሚያስመልጠው እግዚአብሔር። ስለዚህ ንጉሱ ሌሎች ወታደሮች ማት ወታደር ጨምረን ላከ። ቅዱስ ኤላውትሮስ ጋር ሲደርሱ የሚገርመኝ ነገር እኮ አምጡት ተብለው አይደል? ያዙን አይደል የተባሉት? ሄዱ፣ ቆሙ። ኤላውትሮስ ወንጌል ይሰብካል፣ የክርስቶስን ወንጌል። እንደዚህ ይላል። የዛሬው ትምህርታችን ርዕስ ነው፣ በእጁ ተይዛችኋል። እናንተ ያላችሁት በማን እጅ ናችሁ? ይህንን ሲያስተምር ጦራቸው እንደተደገፉ ያንን የሚጣፍጥ የክርስቶስን ቃል እየሰሙ ተማረኩ። ለካ ክርስቶስ ስራ ነበረው። አንድ ወታደር ቢልክ አንድ ሰው ብቻ ነበር የሚመለሰው። ብዙ ወታደሮች ለካ እግዚአብሔር ብዙ ምርኮ ፈልጎ ነው። ለካ ከንጉሱ ቤት ምርኮ እየበረበረ ነው ለራሱ። ለካ እግዚአብሔር ማት ወታደሮች ልባቸው በክርስቶስ ፍቅር ቀለጠ። ልባችሁ በዘፈን የቀለጠ፣ ልባችሁ በዓለማዊ ነገር የቀለጠ፣ እረ ልባችሁ መልሱና ለክርስቶስ ስጡ። ልቡ በክርስቶስ ቃል ቀለጠ። ከዛ እንዲህ አለ፣ ወደ ኤላውትሮስ ሄዱና እንዲህ አሉ፣ ንጉሱ የላካቸው ወታደሮች ሊይዙት እንደመጡ አውቋል። ኤላውትሮስ ሳይፈራ የክርስቶስን ወንጌል እያስተማረ ወታደሮቹ በፊቱ ተሰበሰቡና እንዲህ አሉ፣ እኛ ንጉሱ ያዘዘን አንተን እንድንይዝ ነው። እኛ ግን እንኳን አንተን ልንይዝ በአንተ ጌታ በክርስቶስ ፍቅር ተያዝን። በደንብ አድርጋችሁ ስሙኝ። እኛ አንተን ልናስር ነበረ የተላክነው፣ እኛ ግን ከስራታችን በአንተ ጌታ ተፈታን። ዛሬ ይሄ ጌታ የማርያም ልጅ ከስራታችን ይፍታን። መድኃኔ ዓለም ከስራት ይፍታን። የታሰርንበውን ትብታብ ከእግራችን ላይ ያውልቅልን። አያችሁ፣ ሊያስር ሄደው በክርስቶስ ተፈታለት ሰንሰለቱ። ሊይዝ ሄደው ራሱ በክርስቶስ ፍቅር ተያዘ። ምን እናርግ? ተሸነፍን እኮ። ከማር በላይ የሚጣፍጠውን የክርስቶስን ስም ሰማን። ለዚህ ጌታ እንገዛለን። ተሸንፈናል። ጦርና ጋሻችን አያዋጣንም አሉና ጦርና ጋሻቸውን ቁጭ አድርገው አጥምቀን አሉት። ምን በለን እባክን ክርስቲያኖች ሳንሆን ንጉስ እንዳይደርስና እንዳይገድለን አጥምቀን አሉት። ልዩ ሶስት አብ ወልድ መንፈስ ቅዱስ በስላሴ ስም ተጠምቀው ጥምቀተ ክርስትና ከተጠመቁ በኋላ እግዚአብሔር ልጆች ሆኑ። ንጉሱ እንዲህ አለ፣ ሰማችሁ? የላኳቸው ወታደሮች በሰዓት አልተመለሱም። የክርስቲያኖች እኮ ጌታ አስማተኛ ነው አለ። ምን አይነኛ ነው? ንገሩኝ እንጂ። አስማተኛ ነው። የሆነ ነገር በአስማት ወታደሮቼን አፍስሶብኝ ይሆናል ብሎ አሰብ። እንግዲያውስ ሌሎች ወታደሮች ሂዱና ይውልኛል። ሌሎች ወታደሮች ሲሄዱ እነዛ የተላኩት ወታደሮች ልብሳቸውን አውልቀው ሌላ አዲስ ነጭ ልብስ የትንሳኤው ምስክሮች ነን ብለው ሌላ ልብስ ለብሰዋል። ግራ ተጋባ ንጉሱ። ምንድነው ማየው? ነገሩ ምንድነው ብሎ ግራ ተጋባ። ወታደሮቹ እንዲህ አሉ፣ ኤላውትሮስን ጨምሮ እናንተም ወታደሮች የተላካችሁት ክርስቲያን ነን ብላችኋል፣ ወደ ንጉሱ አብራችሁ ሂዱ አላቸው። የተጠራው አንድ ነው። አብሮት ወታደሮችም ክርስቲያን ሆነዋል። ወደ ንጉሱ ቀረቡ። ንጉሱ ተበሳጨ። እንዲህ ብሎ ጠየቀው፣ ለምንድነው የተሰቀለውን የምታመልከው ብሎ ጠየቀው በአደባባይ። ምን ያለውን? ክርስቶስ ብሎ አልጠራም ስሙን። አያችሁ፣ ስሙን እንኳን አልጠራም። ምን ያለውን አለው? የተሰቀለው ለምን የምታመልከው አለ። እንዲህ አለ፣ አንተ ያልገባ ያልተረዳ ባይገባ ነው እንጂ የተሰቀለው ክርስቶስ ለአንተም ጭምር ነበር አለው። እውነት አሰብ፣ ለአንተም ጭምር ነበር የሞተው አልገባህም እንጂ ሲለው ንጉሱ ተበሳጨና በረሃብ እንዲሞት ፈርጄበታለሁ፣ ምንም እህል በማይገኝበት ቤት ዝጉበት አለ። በምን እንዲሞት? ዛሬ ስግብግብ ነጋዴዎች ድሃ እንዳይበላ ያደርጋሉ። በየመጋዘኖቻቸው የሆነ ነገር ይደብቃሉ። ሊበሉት ይሆን? ይከርሙ ይሆን? ይሰነብቱ ይሆን? ይቆዩ ይሆን? አዋቂው እግዚአብሔር ነው። ማን ነው አዋቂው? ቋሚው እግዚአብሔር ብቻ ነው። ሁሉን ቆሞ ያሳልፋል መድኃኔዓለም። ለሚያልፍ ጊዜ ግን ባንተዛዘብ ጥሩ ነው።
በዝግ ቤት ውስጥ በረሃብ እንዲሞት ፈረዱበት። በምን እንዲሞት? እስቲ በእግዚአብሔር በሉ። በተዘጋ ውስጥ መንገድ አለው የለውም? በአውሎና በወጀብ በእሳት መካከል እንኳን ቢሆን እግዚአብሔር እናንተን ሊያስመልጥ መንገድ አለው የለውም? ገባና በር ተዘጋበት፣ በጋን ተቆለፈ፣ ጣሉት። ከዛስ የፍርግርግ አጥር ታውቃላችሁ አይደል? ብረት ያለው ፍርግርግ አጥሩ እሱ ነው፣ የበሩ እሱ ነው፣ የቤቱ በር፣ ሌላው ግንብ ነው። እግዚአብሔር የሚጸልየውን ጸሎት ሰማና በአፏ ላይ ትኩስ ህብስት የያዘች ርግብ መታ በዛ ቀዳዳ ውስጥ ገብታ ያንን ህብስት ጥላለት ትሄዳለች። የሰማችሁ ነው። ኤልያስን በቁራ እንደመገበው እግዚአብሔር በህብስት በርግብ ላይ ልኮለት በዛ ቀዳዳ ውስጥ ተመግበዋለች። ያንን እግዚአብሔርን አመስግኖ እግዚአብሔር ሆይ እኔ በአንተ እጅ ስላለው እንጀራ በላለሁ አለው። ኧረ ምእመናን ደስ ይበላችሁ። በሱ እጅ ስላለን እንጀራ እንበላለን። በሱ እጅ ስላለን ነው እንጀራ ምንበላው። የሰማችሁኝ ነው አይደል? እና እንዲህ ብሎ እግዚአብሔርን እያመሰገነው ንጉሱ ከአንድ ሳምንት ቆይታ በኋላ ሞቷል ወይንስ አለ ወይንስ በረሃብ እየተሰቃየ ነው? እስቲ ሄደን እንሳቅበት፣ የሱ ጌታ መቼ አስመለጠው እያለ ንጉሱ ሊሳለቅበት ሲሄድ እንኳንስ በረሃብ ሊጠወልቅ ፊቱ አምሮበት ፈክቶ ተንበርክኮ በብርታት እየጸለየ እያመለከው እግዚአብሔርን በእስር ቤት ውስጥ አገኘው። ንጉሱ ተበሳጨ። እህል የለም፣ እንጀራ የለም፣ ምንድነው በዚህ ቤት ውስጥ ይሄንን ሰው የመገበው ሲል መጋቢያችን እግዚአብሔር ነው አለው። መጋቢያችን ማን ነው? ወእግዚኦ መጋቤ ኩሉ። አሁን አቤቱ የሁሉ መጋቢ ነው ይለዋል ቅዳሴያችን። ቅዱስ ዲዮስቆሮስ የሁሉ መጋቢ ማን ነው? የሁሉ መጋቢ ማን ነው? እማዬ 30 ቀን ስለሰራሽ አይደለም እንጀራ መበዩ፣ የሆነች ሱቅ ስለከፈትሽም አይደለም፣ የሚያበላ ጌታ ስላለን ነው አይደለም? ገና ትንሿን ነገር ገና መስራት ሲጀምሩ እሷኑ ለመስጋት የሚሯሯጡ ምቀኞች እኮ አሉ አይደል? እንዶ ዳቦ ገዝታችሁ ለልጆቻችሁ እንዳትገቡ ያችን ቤት ለመስጋት የሚሯሯጡ ጠላት አይዘጋውም። እንጀራችን ከሰማይ ነው፣ ክብር ለስሙ ይሁን። የእንጀራችን አድራሻ ያለው ሰማይ ነው። አው ይገርማል። እና ምን ሆነ መሰላችሁ? ንጉሱ በረሃብ ስለማይሞት እንደ የክርስቲያኖች እኮ አምላክ አስማተኛ ነው ብያቸዋለሁ። ይሄውና አድኗቸዋል፣ ይሄውና እኮ መግቦታል። ስለዚህ ተንገላቶ በስቃይ እንዲሞት በሰረገላ ላይ ይሰሩትና ፊቱ እየተላላጠ ቆዳው እስኪገፈፍ ድረስ አሰቃዩልኝ አላችሁ። አስቡት። ስለ ሰማዕታት ስንነግራችሁ ተራ ነገር ይመስላችኋል። እንዴት አድርገው ክርስትና እንዳቆዩልን አይታችኋል። ይሄው እዚህ የተስተካከለ ወንበር ላይ እንድንቀመጥ ዋጋ ይከፈሉልን አባቶቻችን ናቸው። እና በአጭር ቃል ንጉሱን ትእዛዝ ተቀብለው ፈጣን ሰረገላ ይዘው ከኋላ ላይ አስረውት ሰረገላውን በፍጥነት እንዲነዱት አደረገው። ይኸውላችሁ ከኋላ ታስሯል፣ በአፍጥሙ ደፍተውታል። በፊቱ እየተገሸለጠ ቆዳው እየተላላጠ እንዲነሳ ነው ያደረጉት። ልክ ሰረገላው እንደተነሳ የጌታ መልአክ ይላል። በማርያም በሉ፣ በዚህ ጉባኤ የጌታ መልአክ በሉ። አይሰማ? የጌታ መልአክ ያስኮው ገብርኤል። የማን ገብርኤል? አልደረሰላችሁ? እስቲ የደረሰላችሁ አመስግኑት። የጌታ መልአክ የታሰረበትን ገመድ ቆረጠለት ይላል። የታሰራችሁበትን ገመድ ቅዱስ ገብርኤል ይቁረጥላችሁ፣ ኪዳነ ምሕረት ትቁረጥላችሁ። እና የጌታ መልአክ ቆረጠለትና በክንፎቹ ተሸክሞ ወደ በረሃ ወሰደው ይላል። ይሄ መልአክ በክንፎቹ ጋርዷችሁ ከጠላት የከለላችሁ አመስግኑት። ይሄ መልአክ የጋረዳችሁ፣ የሸፈናችሁ፣ ያስመለጣችሁ በደንብ አመስግኑት። እናቶቼ ዛሬ አመሰገናችሁት። ያውኑ ጭብጨባ የጾም ነው። እሺ ልክ የጾም ብላችሁ ተጋቢ ነው እንደምትበሉት። ለኪዳነ ምሕረት ለቅዱስ ገብርኤል ደስ ይላል አይደል? እና ብዙ ሌላ ነገር ደግሞ ፖለቲካ እንዳሰሩብኝ እሺ። ስታጨበጭቡን የጾም ጭብጨባ ብያለሁ። ደግሞ እንዳታነካኩኝ። የምን ጭብጨባ? እስቲ በእጃችሁ ብቻ ጨብጭቡ። እግዚአብሔር የተመሰገነ ይሁን። ለዚህ ቅዱስ መልአኩን እንደላከለት ከስራት የሚፈታውን ገመድ የሚቆርጠውን መልአክ እንደላከለት የታሰርንበትን ገመድ የሚቆርጥልን ይህንን ታላቅ መልአክ ወደ ህይወታችን ይላክልን እና መልአኩ ሸፈነና እንዲህ አለ፣ በእግዚአብሔር ፊት የምቆም የእግዚአብሔር አገልጋዩን የእግዚአብሔር መልአክ ነኝ። እስከ ህይወት ፍጻሜ ድረስ ላበረታ ላጸና አጠገብ ልሆን ልንከባከብ የተላኩ መልአክ እኔ ነኝ። አይዞ አትፍራ፣
እግዚአብሔርን ገና ትመሰክርለታለህ። ገና በአደባባይ ከፍ ታደርገዋለህ። ብዙ አብያተ ክርስቲያናት በስሙ ትሰራለህ። የጠፉትን ትመልሳለህ፣ የተበተኑትን ትሰበስባለህ፣ ያላመኑትን ታሳምናለህ። ክርስትናን ገና በሮም አደባባይ አስፋፍተህ መስክረህለት ትሞታለህ። የሃይማኖት ውጤት መሞት ነው። የሃይማኖት ውጤት ባላውያን ነገስታት ፊት ለፊት መከራ መቀበል ነው። ይሄ ደግሞ ክብር ነው። በርታ ብሎት መልአኩ ከሱ ተሰወረ። አንድ ዋሻ በዓት ተሰጠው። በዋሻው እየኖረ በዋሻው አካባቢ የሚኖሩትን ምዕመናን በትምህርቱ አጸናቸው። በትምህርቱ ወደ ክርስትና አመጣቸው። አሁንም ከሩቅ ዓመት በኋላ ንጉሱ ሰማ። አንተ ገደልኩት ያልከው በሰረገላ ጎትቼ ደሙን በአደባባይ ረጭቼዋለሁ ብለህ የምትፎክርበት ኤላውትሮስ እንኳን ቆዳውን እንኳን ደሙ ልታፈስ አንዱም አካል ሳይጎድልበት ቆሞ ክርስቶስን እየመሰከረለት ነው አለው። የተያዝንበት እጅ እኮ ነው ይሄ ሁሉ። አያችሁ ምን ያልንበት እጅ? ከዚህ ሁሉ ጠላት ያስመለጠው ኤላውትሮስ የምን ያለበት እጅ ነው? በማርያም የተያዝንበት እጅ። ከዛ በኋላ ንጉሱ አላመነም። ሂዱና ካለበት በረሃ አምጡልኝ አለ። በረሃ ሄደው ፈልገው ሲያመጡት ኤላውትሮስን አዩት። አንተ ኤላውትሮስ ገድያለሁ ብዬ ስፎክር እንዴት አለ። አይ ንጉሥ ሆይ አላወክም፣ አልተረዳህም። እኔ በማይጥለው በእግዚአብሔር እጅ ነው። አንተ በእጅ አገባሁት አልከኝ። በእስር ቤት ርግብ እያመጣ መገበኝ። በመንኮራኩር በሰረገላ ላይ አሰርከኝ። እኔ ደግሞ ከሰረገላው ላይ ደግሞ የማመልከው መልአክ ገመድ የሚፈታው መልአክ መጥቶ ከስራቴ ፈታኝ፣ በበረሃ ወሰደኝ፣ መገበኝ፣ ብዙዎች ነፍሳትን ለክርስቶስ ማረከልኝ። አሁን የሚቀረኝ ሰማዕትነት ነው። አሁን ደግሞ ጌታዬም ነግሮኛል፣ ይቺ የሰማዕትነት ጊዜን መስክሬ ባንተ ፊት እሞታለሁ። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ የነገስታት ንጉስ ነው። ኢየሱስ ክርስቶስ በቅድምና ያለ ጌታ ነው፣ አዳኝ ነው። ከሱ ውጪ መድኃኒት የለም፣ ከሱ ውጪ ማምለጫ የለም ብሎ በአደባባይ በንጉሱ ፊት መሰከረ። ንጉሱ የክርስቶስን ስም ሲሰማ ከእጄ አያድንህም ማንም ብሎ በሰይፍ ገደለው። ክርስቶስ በሰማይ በመንግስቱ ቅዱሳንን አስከትሎ ነፍሱን በክብር ተቀበለ። ያዘጋጀለትን ርስት አወረሰው። በእጁ ከሆንን መንግስቱ እንወርሳለን። በማን እጅ ከሆንን? በምን እጅ ከሆንን? አንድ የትምህርታችን ርዕስ ደግሜ ላንብብላችሁና ትምህርቴን ልጨርስ። ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። በሱ እጅ ካለን በረከታችን ይጀምራል። በሱ እጅ ካለን ሰላማችን ይጀምራል። በሱ እጅ ካለን ስቴብል ሆነን ህይወታችንን ተረጋግተን መምራት መኖር እንችላለን። እግዚአብሔር በእጁ ያደርገን። እግዚአብሔር ከእጁ ያስወጣን። የአስኳ ኪዳነ ምሕረት የጸሎት ቦታ እንደሆነች አባቶች ነግረውኛል። በጣም የብዙ ሰው ስለት እዚህ ቦታ ላይ እንደሚሰማ ስለት ሰሚ እንደሆነች ኪዳነ ምሕረትን ነግረውኛል። እኔም በዚህ አካባቢ ለጉዳይ በመመጣበት ሰዓት ተሳልሚያት መቤታችን ተማጽኛ ታውቃለውና የአስኳ መቤት ቅድስት ኪዳነ ምሕረት በዚህ ያላችሁትን የሁላችንን ቋጠሮ ትፍታላችሁ። የጠመመውን ታቀናላችሁ፣ የራቀውን ታቀርብላችሁ፣ መራራውን ታጣፍጥላችሁ። ታላቁ መልአክ ቅዱስ ገብርኤል በህይወታችሁ በመንገዳችሁ ይቅደምላችሁ።